ልታጠምቁ ነው ወይ? እኮ እየጠየኩ ነው። ልታጠምቁኝ ነው ወይ? አንዴ እኔ ማጥመቅ አላውቅም ነኝ እኮ። ታዲያ ምንድን ነው? አርሲ ኢትዮጵያ አለ ነው? ሶማሌ ነው አርሲ? ባይዘዊ ቅድም የሆነ ልጅ ብለዋል። አንደኛ እንደውም አንተ ከኦሮሞ አውጥተህ ከኢትዮጵያና አርሲ ነው ያልከው አይደለ? አርሲ ገና ኢትዮጵያ መሆን አልቻለም ማለት ነው። ሶማሌ ልትል ነው? ሶማላዊ ናቸው። ሶማላዊ ነው አርሲ? ልጠይቅ ቆይ። አንተ አርሲ ኦሮሞ ኢትዮጵያ ተጭናባሃለች? እኔ ነው አሁን እኮ ስለ ኢትዮጵያ ስለ አርሲ የት ነው? አርሲ መላንተ አርሲ ያለው ኢትዮጵያ ተጭናባሃለች ወይ? ኢትዮጵያ ሀገሬ ናት እንጂ አልተጫነችብህ። ኢትዮጵያ ደግሞ ስትሰራ ኢትዮጵያ ስትሰራ ብዙ ነገሮች ብዙ ስህተቶች ሊኖሩ ይችላሉ። ገብቶሃል? በዛ ስህተት አስጨርሰኝ። ቆይ አትበላ። ሀሳብ ሰተኝ ቆይ ትላለህ እንዴ? ልጨርስ። ስህተቶቹን እየተናገርካ ስህተቶቹን እየተናገርካ ስህተት ነው። አንተ ታራሚ ማለት ነው እኮ እንድናወራ የሰውን ሀሳቡ ይጨርስ። ሀሳብ ከሰጠኝ እኔ እንደ ራሴ እንደመሰለኝ ነው። እንደዚህ በዚህ እያልክ ዝም ብለህ ጭምርምድ ማካላቀማ ምን እንደተበደልክ ምን አውቃለሁ። የተበደልኩት ኢትዮጵያ ስትመሰረት የተጫነችብኝ በዚህ ብለህ አስረዳን። እኛ የምንሰማ እኮ ነው። እየበሰማን አይደል እንዴ እኮ። ስማኛ፣ አዳምጠኝ። እሺ ወንድም፣ እንደኔ ታሪኩም እንደሰማሁት ምንድነው ኢትዮጵያ ስትሰራ ዝም ብሎ አልተሰራችም። ስትሰራ ደግሞ ብዙ በደሎች ይኖራሉ። ተሰርቷልም። ከወሎ ነው የተነሳው። ከወሎ ወደ ሸዋ እንኳን ሳይመጡ ወሎ ላይ ብዙ እልቂት ተደርጎ ነው ወደዚህ የመጣው። ከዛ በኋላ ብዙ እልቂቶች አሉ። ኢትዮጵያ ደግሞ የኢትዮጵያ ብሔርና ብሔረሰብ ከኢትዮጵያ በፊት የነበረችው አቢሲኒያ ነበረች። አቢሲኒያ ናት ኢትዮጵያ የተቀየረችው። ገብቶሃል? ያን ኢትዮጵያ አንድ ለማድረግ ሁሉም ግዛት ነበረው። ያንን ግዛት አንድ ለማድረግ ደግሞ ትልቅ ኢትዮጵያ ለመስራት ብዙ በደሎች ተሰርተዋል። ብዙ ጦርነት ሆነዋል። ከጦርነቶቹ ደግሞ ብዙ የተጎዱ አሉ። ይሄ የማይካደቅ ነው። ያ ነገር አልተሰራም ማለት አትችልም። ገብቶሃል? ለምሳሌ ወሎ ላይ፣ አርሲ ላይ፣ ሀረር ላይ፣ ወሌታ ላይ ከጦና ጋጋጋ ብዙዎቹ ተሰርተዋል። ያን አልተሰራ ማለት አትችልም። ያ ለምን ተደረገ ካልከኝ አገር ለመስራት ነው። አይካድም፣ ሀቅ ነው። ግን አንተ እዚህ ጋር ትክክል ነበር ብለህ ታምናለህ? ምን ትክክል ነበር ብለህ ያንን ነገር ሀገር ለመስራት እኮ ግዴታ ነው፣ ይፈጠራል እኮ። ትክክል ነው። ትክክል ነው ብለህ በሰዓቱ ሰው መግደል ትክክል ባይሆንም ሰው መግደል ሰው መጨረስ ትክክል አልነበረም። ግን አገር ለመስራት ግን መግደል ምን ማለት ትክክል ነው ብለህ ታምናለህ? ልንገርህ፣ አገር ለመስራት ደግሞ ዝም ብለህ የሆነ ነገር ሳይኖር አትሰራም። ግን በሰዓቱ እልቂት ተደርጓል። ሰው አልቋል። ብዙ ሰው ሞቷል። ገብቷል? ያ ደግሞ የሆነ ህዝብ ባህሉን ማንነቱን እንዲጥል ተደርጓል። ወደ ለምሳሌ ኦሮሞ ከወሰን ወሌታን ከወሰን ወሌታ ወላሞ ተብሎ እንዲጠራ፣ ኦሮሞ ጋላ ብሎ እንዲጠራ፣ ሌላው አናሳ ተብሎ እንዲጠራ ተደርጓል። ያንን ደግሞ ያደረገው ማን ነው ካልከኝ፣ ወላይታ የራሳቸው አላቸው ሰው እኔ እንደ አርሲን የጠየቅኩ ቢካዝ ወላይታ ኢትዮጵያዊ ነኝ ብሎ ነው የሚያስበው እንጂ ወላይታ ተጭኖብኛል ብሎ አስብ። በቃ ያላሉትን አንተ አታመጣባቸው። አንተ ነህ ተጭኖብኝ እያልክ አርሲ ሶማሌ ነው። አርሲ ፖለቲካ አርሲ ሙስሊም ስለሆነ ልንገርህ፣ አንተ እኮ ይታ ገብቶኛል። አርሲ ሙስሊም ስለሆነ ሶማሌ ነው እኮ። አርሲ ሙስሊም ስለሆነ ሶማሌ ናቸው ልትል ነው። አፋርም ሙስሊም ነው ማጆሪቲ እነሱ እኮ ለአንተ እኮ ሙስሊሞቹ ጠቅላ በዛው ይገባኛል እኮ አካሄድ ቋንዴ ስማኝ እኮ አለ። ቆይ ሃይማኖት ውስጥ አትደበቅ። አንተ ብቻ አይደለም ሙስሊም፣ እንደውም ሌት ሙስሊምን የተቀበልክ አንተ ነህ። ቆይ አንዴ፣ ሌት ሙስሊም ከሶማሌ በኋላ ኢቨን ከአማራ በኋላ ሌት ነው የተቀበልኩ። እዚህ ማንም ሙስሊም ስፔሻሊ የአርሲው ሙስሊም ግልጽ አድርጎ ነው የሚነግር። እስልምናን ያገኘው ወሎና ጎንደር ካለ ሙስሊም ነው ያገኘው። ያስተማሩት ያስፋፉት እነሱ ናቸው። ቆይ አንዴ፣ ችግር የለም። አይ ነው ግን በሙስሊምነት አትደበቅ ነው ማለት እኔ አሁን አርሲዎች እያወራን ያለ ነው። አርሲዎች አሁን ባለው አይቀበሉም። ኢትዮጵያዊነትን ተጭኖብናል ብለው ነው የሚያስቡት። አንተ እንደዛ ታስባለህ ወይ? ኢትዮጵያዊነት ካልተቀበሉ ምን ነው የሚቀበሉት እኮ? ተጭኖብናል፣ ኢትዮጵያ ተጭኖብናል አንቀበልም ነው እያለ ኢትዮጵያዊነት እኮ ያኔ ነገርኩህ እኮ ያኔ የኢትዮጵያ ብሔርና ብሔረሰብ ሁሉ ኢትዮጵያን ወዶ አጨብጭቦ የተቀበለ ኢትዮጵያዊነት የለም። ወሊታን ብትጠይቅ፣ ሌላውን ብትጠይቅ፣ ሶማሌን ብትጠይቅ
አምኖ አልተቀበለም። በጦርነቱ በጦር ነው ጦሩ ብለዋል ነው የሰማኝ። አሁን ባለው ግን ሁሉም ብሔር ብሔረሰብ ይቀበል ኤክሰፕት የአርሲ ኦሮሞ ገና ኢትዮጵያ አልተሰራችም አንቀበልም ይችሉ ኢትዮጵያ ነው እያሉ ያሉት። ማን እንደዛ ያለው? ኢትዮጵያ እቺ ያለችው ኢትዮጵያ አንቀበልም ያለ አርሲ የትኛው ነው? ኢትዮጵያ ተጨናብኛለች። እንደ ታሪኩ በድሮ ታሪክ ተጭኖብናል ነው። በአሁኑ ሰዓት ደግሞ ኢትዮጵያ እንደ ኢትዮጵያ ብሔር ነው የምንጠራው። አሁንም ተጭኖብናል። እንደ ኢትዮጵያ ብሔር ነው የምንኖረው። አሁንም ተጭኖብናል። ከብሔር ብሔረሰብ ገየር ነው። እየሰማኛል። አሁንም ተጭኖብናል ብለው ነው የሚያምኑት ነው እያልኩ ያሉት። ማን ነው እንደዛ ያለው ነው የምልህ? የሚያወሩት ናቸው። ያለ መረጃ እኮ ማለት አይቻልም። እነ ጀዋር መሐመድ ተጭኖብናል ስትል እኮ ገና ጀዋር እኮ ፖለቲከኛ ነው። አንድ ፖለቲከኛ አንድ ሰው ነው። የአርሲ ህዝብ እንደዛ ብሎ ወጥቷል። ሰላማዊ ሰልፍ ወጥቷል። ሰላማዊ ሰልፍ ወጥተው እንደ ጀዋር የታሰረ ጊዜ የት አለ? አሳይኝ። ጀዋር የመጣ ጊዜ ዳውን ኢትዮጵያ እያሉ አልነበር ነበር። እሱ እንደ ኦሮሞ ነው። እንደ ኦሮሞ አይደለም። በብዛት አርሲዎች ናቸው። ያንም ቢሆን ያቺ የነበረችውን ኢትዮጵያ ያቺ ጨቋኝ የለችውን ጋላ ብለህ ኦሮሞ የምታቋሽሽ ሌላውን ወሌታ ሌላውን ብለህ ስም የምትሰጥ ኢትዮጵያ ነው ስንቃወም የነበረው ገብቶሃል ነው። ይህ ምሽሽ የለብም። እየጠየኩ ያለሁትን ስማኝ። የድሮን ታሪክ ትርክት ነው። የድሮ ትርክት ስንቃወም የነበረው እንጂ አንተን አሁን እንደ ግለሰብ ልጠይቀው። አንተ ኢትዮጵያ ተጭኖብኛል ብለህ ታስባለሁ? የአሁኑ ኢትዮጵያ ሳትሆን ያኔ የነበረችው ኢትዮጵያ ነበረች። ለምን እኔ ኦሮሞ ኮንኩኝ ጋላ ተብዬ ስለምጠራው ማንነቴ እንደ አርሲን ያለው ነበረ። አሁን ግን ኢትዮጵያዊ ነኝ። ለምን አሁን ወደ ፈቅደን እንገና አስር ከጠየቅኝ በኋላ ቆይ ትለኛለህ እንዴ? እሺ ጎሄድ። እሺ የአሁኑ ኢትዮጵያ ልንገር፣ የአሁኑ ኢትዮጵያ ብሔርና ብሔረሰብ ስለሆነች እኔም በዛው ስለምታይ የአሁኑ ለእኔ አመቺ ነች። ያኔ ግን ኦሮሞ ኮንኩኝ ጋላ እባላለሁ፣ ሌላ ኮንኩኝ ሌላ ይባላል። ገብቶሃል? ኦሮምኛ እንኳን ማውራት አትችልም። ያኔ ለዛ ነው ህዝቡ የተቃወመው። ሃይማኖት ውስጥ ተጭኖብናል ብለህ ታምናለህ? አዎ። ምን ሃይማኖት? ሙስሊም ክርስቲያንም አልነበረም ኢትዮጵያ ውስጥ። ሙስሊም ቢሆንም ክርስቲያን ቢሆንም ከውጭ ሙስሊምም ክርስቲያንም ተጭኖብን ነው የምታስበው? እሱ እንደ እምነት ከሆነ ሁሉም ከውጭ የመጣ ነው። ኢትዮጵያ እምነት የነበረው ሌላ ነው። ዋቂፈታ ነው ሌላ ነው። ወላይታ የራሱ ነበረው። ገብቷል? አንደርስታንድ ወላይታ እኔ ስለ እያወራ ያለሁት ስለ አርሲ ነው። ምን እንደሆነ ወላይታ ጋር የምትገባው እኮ ነገርኩህ እኮ እኛም እንደ አንድ ወላይቶች እንደዛ አርሲ ሶማሌ ብዬ ላውራለህ። አሁን እየጠየቅኩ ያለሁት አንዴ እንደ አንተ አርሲ ኦሮሞ በእምነት ተጭኖብናል ብለህ ታስባለህ ወይ? እምነት እንደ አርሲ ባይዘዌ እንደ እምነቱ ከውጭ ነው የመጣው። ሲመጣ ደግሞ ሁሉም ተቀብለዋል። በግድ ሳይሆን የአረብን የግብፅን ነው የተቀበለው። ሁሉም ሳይወድ የትኛውን እምነት ኦርቶዶክስም ሙስሊምንም ኢትዮጵያ ውስጥ ይበቀላል። የኦሮሞ ሙስሊምም የኦሮሞ ኦርቶዶክስም ወዶን የተቀበለው እንጂ በጉልበት አይደለም ብለን ነው። በጉልበት አይደለም ግን ከውጭ የመጣ ነው። ከውጭ ሲመጣ ደግሞ ሁሉም እንትን ብሏል። የፈለገው እንትን ብሎቷል። ክስሙ እስከሚቀይር ድረስ ለምሳሌ መሐመድ ከበደ ምናምን እንደሚል ማለት ነው። ገብቶ መሐመድ ምናምን ይሄ የሙስሊም ስም ነው፣ የኦሮሞ ስም አይደለም። ገብቶሃል? ያ ሆነዋል። ግን አንተ እዚህ ጋር አርሲ ኦሮሞ ኢትዮጵያነት ያልተቀበለም ካልክ ይሄ አያስኬድም፣ ጥሩ አይደለም። ልታስቀብለ ዛሬ ምን ልታረጉ ነው? ገና ኢትዮጵያ ልትሰሩ ነው ወይስ ሶማሌ ልትሆኑ ነው? ምንድን ነው? እኔ ሀሳብ አልገባኝም እኮ። ኦኬ ላስረዳ። አሁን ይኸውልህ አንድ ይህችን ብቻ ብዬ እንትን የአርሲ ኦሮሞ ጀዋርን ይዞት መጣ እና አብዛኞቹ ፖለቲካ የሚሰሩት ምንድን ነው የሚሰሩት ፖለቲካዎች ኢትዮጵያ እንደተጫነባቸው የሚሉ ሰዎች ናቸው በብዛት አሁን ዛሬ የመጡት። እንደገና ሁለተኛ ኢትዮጵያ ውስጥ ሌት የመጣ አርሲ ነው። ኢትዮጵያ ውስጥ ሌት የመጣ ማለት 1892 ላይ ነው ኢትዮጵያን ጆይን ያደረገው። ከየት ነው የመጣው? አንዴ ስማኝ፣ አንዴ እኮ ልጨርስልህ። ምንድን ነው ነገሩ? ልጨርስልህ እኮ አንዴ። ቆይ አንዴ፣ ኧረ ልጨርስ በእናትህ። እንደ ምንድን ነው ነገሩ? ከሁሉም በኋላ የመጣው 1892 ሌት የመጣው ኢትዮጵያ የምትባል
እዛም ሊኖር ይችላል። እነሱን አላል ኢትዮጵያ የምትባል ማህበር ውስጥ ቦታውን ንገረኝ፣ ኬት እንደመጣ አንዴ ልጨርስ። ኧረ በእናትህ ቆይ አንዴ። ምንድን ነው ነገሩ? አንደርስታንድ እኮ የምታደርገው እኮ እየመጣው ሲሄድ እኮ ነው አንደርስታንድ የምታደርገው። ኢትዮጵያ የምትባል ሀገርን ጆይን ያደረገው 1892 ከዛ በፊት ኢትዮጵያ የምትባል ሀገር ውስጥ አልነበረም የነበር። ኦኬ ከየትም ምንጭ ኢትዮጵያዊነትን ከዛ በፊት አልነበሩም። ኢትዮጵያዊነትን ተቀብለው የተቀመጡት 1894 which is ሌት ናቸው ለኢትዮጵያ 100 ምናምን ዓመት ናቸው እድሜ ኢትዮጵያ ውስጥ። ይሄንን ሪያሊቲውን መጋፈጣል 100 ምናምን ዓመታቸው ስለሆነ ኢትዮጵያን ገና በስነ ስርዓት አንደርስታንድ አያረጉትም። ለስልጣንም ደግሞ ጥሩ አይደለም። አንደኛ፣ ሁለተኛ እኔ እንደ ዋና ማራን ብሊቭ የምናደርገው we don't think that which is አርሲ ለኢትዮጵያ ኮንትሪቢዩት አድርጓል ብለን አናስብ። ላይክ ኦፍ ኮርስ አተር ምናምን ኮንትሪቢዩት ሊያደርግ ይችላል። አሁን ባለው አተር ክክ ምናምን ኮንትሪቢዩት ተልባ ምናምን ኮንትሪቢዩት ሊያደርግ ይችላል። ከዛ የዘለለ ግን ወነ ካምስቱ ግን ኢትዮጵያ ላይ አሁን ለምሳሌ የጣሊያን ጦርነት ላይ ሁለቱም ጦርነቶች የሶማሌ ጦርነት እንደውም ከጀርባ ሰፈር እየጠቆሙ ነበር ሲመጡ የነበሩት። የኢትዮ ኤርትራ ጦርነት ጊዜ ላይ ምናምን አሁንም ያለው ጦርነት ላይ ኮንትሪቢዩት አላደረግም። አሁን ከህወሓት ጋር የተደረገው ጦርነት ላይ ኢትዮጵያ ላይ ኮንትሪቢዩት አድርጎ አቅም ብለን እናስባለን። አያርጓል ደግሞ ብለህ ካሰብክ ደግሞ ማምጣት ኮንትሪቢዩት አድርጓል ብዬ አላስብም። እኔ ባይዘው አነስት እናወራ ከተባለ ታሪክ የሚያሳየው ያ እንደውም የሶማሌው ጋር በተደረገው ማንዶ መሪ ነበር እንደውም እየመራ ቦታዎችን ለእኛ ምድል ስጣለሁ። ስለዚህ ገና ስለሆነ እንደ ጀዋር መሐመድ አይነት ፖለቲከኞች ቢመጡ ኢትዮጵያን ያፈርሷታል። ቢካዝ ገና ኢትዮጵያ አልተሰራችም ብሎ ነው የሚያምኑት። ገና ኢትዮጵያ ተጭኖብናል ብለው ስለሚያስቡ ኢትዮጵያ የማፍረስ አቅማቸው ከፍተኛ ነው ብዬ ነው ማስቡ። ስለዚህ እኔ አሁን ለምሳሌ ቱረማ ኦሮሞ ጋር የሜጫ ኦሮሞ ምናምን ይሄ የሐረርጌ ምናምን ችግር የለብኝ። ወነ ካምቱ ግን ስፔሲፊክሊ ግን አርሲና ባሌ ጋር ግን ችግር ያለኝ ምንድነው? በተለይ አርሲ ጋር ኢትዮጵያዊነትን ገና አልተዋሃዱም ብዬ አስባለሁ። ጭንቅላ አሉ ፊዚክሊ ኢትዮጵያ ውስጥ ናቸው ያሉት። ሳውድ በግዱ ተገዶ ነው ኢትዮጵያ ውስጥ ፊዚክሊ ግን ናቸው እንጂ ሜንታሊ ኢትዮጵያ ውስጥ አይደሉም። ራሳቸውን የሚያዩት ከኢትዮጵያ ውጭ ሆኑ ነው የሚያዩት። ሶማሌ ናቸው። አንዴ ይቅርታ በመሀላችሁ ስለገባሁ ማለት ነው። አንተ እንዴት ነው የአርሲን ህዝብ እንዴት በመጥፎ ከቅድም እየሰማንህ ነው። አሁን የራስህን ሀሳብ ብቻ ከቅድም ለመጫን እየሞከርክ ነው። ለአንድ ነገር ስማ፣ ለአንድ ነገር ልንገርህ እኔ ማለት ነው። እዚህ ቁጭ ብለህ አንተ አሁን ፖለቲካ ለመስራት ነው ብዙ ነገሮችን ከቅድም እያወራህ ነው። ሲጀመር የመጀመሪያው ነገር ማወቅ ያለብህ ነገር የኦሮሞ ጉዳይ ለኦሮሞዎች ለኛ ለኦሮሞዎች ተውልን እንጂ አንተ ስለ ኦሮሞ ገብተህ አርሲ ቱለማ እያልክ መሀል ላይ እኛን ለመከፋፈልና ለመሰንጠቅ የምታደርገው ነገር እጅግ በጣም ይሄ ጊዜው ያለፈበት ፖለቲካ ነው። ኦሮሞ አንድ ነው። ቆይ አድምጠኛ፣ አታቋርጠኝ። አንተ እኔ ብቻ ላውራ አትበል፣ ሌላውንም ደግሞ አድምጥ። ይኸውልህ አንተ አሁን ከቅድም እየሰማኸው ነው። አንደኛ የሰውን ሀሳብ ማድመጥ አለብህ መጀመሪያ። ለአንተ የማይመስልህም ነገር ቢሆን እንኳን ሰዎች ሀሳብ ሲሰጡ ሰዎችን ሀሳብ ሪስፔክት አድርገህ መቀበል አለብህ፣ የመጀመሪያው ነገር። ሁለተኛ ነገር ለመከፋፈል አትሞክር። አሁን አንተ እየሰነጣጠክ ነው። እዚሁ ገስት ላይ እንኳን ቅድም እያጋጫቸው ነው። የኦሮሞ ልጆች ኦሮሞ አንድ ነው፣ በቃ አትልፋ። ይሄ ግልጽ እኮ ምንም ዛሬ አንተ እዚህ ጋር አርሲ ትላንት እንደዚህ መጣ ምን መጣ ያልክ የውሸት ወሬ እየፈበረክ እዚህ ጋር እንትን መልክ ለመስራት አትሞክር። እኔ ግልጹን ልንገርህ፣ አትልፋ። ምንም ነገር ኦሮሞ አንድ ከጫፋ ሁሉም ኦሮሞ አንድ ነው። በቃ ምንም ነገር ማለት ነው። ለመለያየት አትሞክር፣ ለመከፋፈል አትሞክር፣ በማይሆን ነገር ፖለቲካ ለመስራትም አትሞክር። አዎ እቺ ሀገር ብዙ የፖለቲካ ስንክሳሮችን አሳልፋለች። ምንም ይሄ እሱም ማንሳቱ እንደውም አሁን አንተ ማድረግ ያለብህ ህዝቦችን የሚያቀራርብ ነገር ነበር ማድረግ መስራት ያለብህ። እንዴት አድርገን አማራና ኦሮሞን እናቀራርብ፣ እንዴት አድርገን አማራና የትግራይ ልጆችንና የኦሮሚያ ይሄን ህዝብን የሚያቀራርብ ነገር ነው እንጂ መልሰህ አንተ እዚህ ጋር ሰውን የሚለያይና የሚከፋፍል አይነት ነገሮችን ከቅድም እያነሳ ነው። ይሄ ምንም ጥቅም የለውም። ኦኬ ጥላቻን ከእንትን ከማለት የዘለለ ምንም ጥቅም የለውም። በቃ አልፏል። ያ ያለፈ ነገር እኮ በጎም ይሁን መጥፎም ይሁን የትኛውም ታሪክ ተሰርቶ ጊዜውን ጠብቆ እኛ ብንጨቃጨቅ ምንም ይጠቅመ ነገር የለም። አሁን ስላለች ኢትዮጵያና ወደፊት ስለምትሰራው ኢትዮጵያ ማሰቡ ነው የተሻለ የሚሆነው። በቃ ይሄ ነው። ጥላቻ ምንም አይጠቅም። እዚህ ቁጭ ብለን እናንተ ገስት ላይ ብንሰዳደብ ሰላም እናውራ። ይሄ እኮ ፖለቲካ ነው እኮ እያወራን ፖለቲካ በሰላም ይገባኛል። ግን አንተ ለምንድን ነው አሁን ይኸውልህ አርሲ ብለህ ለይተህ ያመጣህበት ዓላማ ምንድን ነው?
ኦሮሞ አንድ ነው። በቃ አርሲም ሆነ ኦሮሞ ምናምን አንድ ኦሮሞ አማራ ምናምን አንድ ለይታ መጣህ እኮ ይሄው አልክ እኮ አንተ። አሁን ይሄ ምንጩ ያልታወቀ ጽሑፍ አምጥተህ በኢትዮጵያዊነትን አልተቀበለም ወይ ደግሞ ይሄ 100 ዓመት ታሪክ ነው ያለው ብለህ በጣም የሚደብር አይነት ነገር ለጀዋር ምክንያት ነው። ቆይ ያውራሲ ለጀዋር ምክንያት ነው እንደዚህ ያለው ውሸት ነው። 1892 በፊት ኢትዮጵያ ውስጥ ነበር አርሲ ሶማሌ ነበር። አናቱ ዴቢ ትርክት ማለት አንዱ ይሄ ነው። ይሄ የውሸት አንዴ ሮበላ የምትባለው መሀል ላይ አታውራው። መረጃ ለማሳመን እየጣርክ ነው። እኔ ልንገርህ 1892 በፊት አርሲ ኢትዮጵያ ውስጥ ነበር። ይሄ እኮ ታሪክ እኮ ነው። አልገባኝም። ቆይ ምንድነው ያወራው ነበረ ነው ግልጹ ንግረስ። ቆይ እኮ እኔ ጥያቄ ነው እየጠየቁ ኢትዮጵያ የምትባል ሀገር ውስጥ ይኖር ነበር ወይ? ፋይሰል እኮ የት ነበረ? የሚታረጉ አለ ወንድሜ እየጠየቀ እኮ ነው። መልሰው የኔ ጥያቄ እኮ እየጠየቀ የት ነበር? እሺ ከሌለ ከየት መጣ? አቅርባ እኮ የማታውቁ ነገር ለምን ታወራለህ? ካላወቁ ለምን ታወራለህ? ቆይ አንዴ እየጠየቅኩት ያለው ፋይሰል ነው። አንዴ ፕሊዝ ልጨርስ ሀሳቤን። ቆይ አንዴ እኮ ነው አንደርስታንድ ነው ወይ ዝም ልበል? ቆይ አንዴ አልጨረስኩም እኮ እየጠየቀህ እኮ ነው። አንተ አሁን ይኸውልህ ከየት እንደመጣ ግን እኔ አላውቅም አልክ። ቅድም እኮ ነገር ከየት እንደመጣ አላውቀውም፣ ግን መረጃ ትክክል አይደለም ማለት ነው። ቆይ አንዴ ስማኝ አንዴ። ኦኬ የዛን ጊዜ የነበረው ክፍለ ሀገሮች ነበሩ። ኦኬ ጎጃም፣ ጎንደር፣ ወሎ፣ ሸዋ፣ ትግራይ ውስጥ ተንቢያን ምናምን የሚባል ጀነራል ብቻ ክፍለ ሀገሮች ነበሩ። ጎጃም ገባ፣ ሸዋ ገባ፣ ወሎ ገባ፣ ሸዋ እንትን ጎንደር ገባ፣ ትግሬው ገባ፣ ኤቭሪቲንግ ገብቶ ወላይታው ገባ ምናምን ኤቭሪቲንግ እንዳለ ኢትዮጵያ እንደዚህ ነው። አሁን ያለችው አቢሲኒያ ያለውን ኢትዮጵያ አይደለም። አሁን ያለው ከረንት ላይ ያለው ኢትዮጵያ ይሄ ነው። ከረንት ላይ ያለው ኢትዮጵያ ላይ አርሲ ሌተስት የመጣው አርሲ ነው። ኢትዮጵያ ውስጥ ኢትዮጵያ የምትባል ሀገር ውስጥ ብቻ አሁን የተመሰረተ ሌላ ኦሮሞ ሀዲያ ነበር የነበረው 1892 ላይ ታሪክ የሚያሳየው አንዴ ምንድነው ነገሩ? ወይ አውራና ዝም በለው ወጣ ፋክስስ ምን እኔ ሳታወሩ ዝም ነው ተጠይቁኝና ደግሞ ትመልስላችሁ ደግሞ አትመልስ ትሉኛላችሁ። 1892 በፊት ስድስተኛ ጦርነት ተደርጎ ነው የገባው ኢትዮጵያ ውስጥ ኢትዮጵያ የምትባል ማህበር ውስጥ የገባው እንጂ ከዛ በፊት ኢትዮጵያ የምትባል ማህበር ውስጥ አልነበረም የነበረው። ይሄ ሪያሊቲ መገብ ለኦሮሞ ራሱ ሌት ነው የገባው ኢትዮጵያ ውስጥ ላይ አሁን ለምሳሌ ወለጋ ገብቷል። ስለዚህ እንዴት እናርቅ? አሁን እናስወጣ ታዲያ? አይደለም እሱ ነው ሐሳባችሁ? እሱን አይደለም ስልጣን ለመያዝ ይኸውልህ ሌት ስለመጣ ምን አይነት አስተሳሰብ አለ መሰለ? ኢትዮጵያ ተጭናብናለች ብሎ ያስባል ያርሲ ፖለቲካ። ይሄ ፖለቲካው ነው በቃ ሪያሊቲው መጋፈጥ። ገና ኢትዮጵያዊነትን እነሱ ኢትዮጵያዊነትን ገና አልተቀበሉ። ኢትዮጵያዊነትን ባልተቀበሉ ሰዓት ላይ አንተተ ለነዚህ ማን ነው አልተቀበሉ ማለት? ማን ነው አቀባዩ? ማን ነው ተቀበሉ? ማን ነው ኢትዮጵያዊነትን ቢሰጠው? ሰጪው ማን ነው? ኢትዮጵያዊነትን አንተ ነህ ለኔ የምትሰጠኝ ኢትዮጵያዊነትን? ኢትዮጵያ እኮ ሀገር ናት እኮ የወል ስም እኮ ነው ኢትዮጵያ። ይኸውልህ ያለንባት ሀገር ናት አይደል እንዴ? ኢትዮጵያ የተሰራችው በአንድ ብሔር ብቻ ነው። የሁሉም ይኸውልህ አጼው ይቅርታ አርሲ ኮንትሪቢዩት ያደረገበት ጦርነት አለ። ቆይ ይኸውልህ ሁሉም ብሔር ለኢትዮጵያ አስተዋጽኦ አለ። ሁሉም ብሔር አንተ አሁን ሌላ ሰበዝ ውስጥ ነው የገባው። ይኸውልህ ልንገርህ አድምጠኛ። ይኸውልህ እያንዳንዱ ብሔር ማለት ነው የራሱ አስተዋጽኦ አለው። እኔ አንድ ነገር አለ የአርሲን አስተዋጽኦ ነገር ቆይ ልንገርህ። ይኸውልህ ዛሬ እኔ አንተ በምትለው አርሲ ቱለማ እያልክ መሀል ገብተህ እያንዳንዱ ነገር እኔ እንደ ኦሮሞ ነው ስትጠይቀኝ አርሲም ኦሮሞ ነው ቱለማም ኦሮሞ ነው። ይኸውልህ ልንገርህ ኦሮሞ በሚለው በወል ስም ጥራ እንጂ ከፋፍለ ልትበላኝ እኔ ልትለያይ እዚህ እንትን ልትፈጥር ፈልገህ አርሲ ብለህ የጠየቀውን ጥያቄ አትመልስለትም። በትክክል የጠየቀውን ጥያቄ መልስለት። ይኸውልህ ኢትዮጵያን አድምጠኛ። ይኸውልህ ኢትዮጵያን እኮ በዓለም አደባባይ እኮ ያስጠሩ አትሌቶች እኮ ለኢትዮጵያ ምን አደረገ የሚለውን መልስለት። ዛሬ እኮ ኢትዮጵያ ማለት ኢትዮጵያን ከኔና ከአንተ በተሻለ መልኩ እኮ በዓለም አደባባይ እኮ ኢትዮጵያን ሰንደቅ ዓላማ ከፍ አድርጎ ያውለበለቡት እኮ የአርሲ ልጆች እኮ ናቸው። ትክዳለህ እንዴ? ይሄን አቅ አንተ ዛሬ አርሲን ለኢትዮጵያ ምንም ነገር አስተዋጽኦ እንደሌለው ምንም ነገር እንትን እንደሌለው አድርጋ አሳንሰህ መልክ ለመስራት ትስጋት። እንደዚህ አይነት እንትን ውስጥ ባትገባ ይችላል። ኢትዮጵያ በሁሉም የተሰራች የትኛው ራጮች ናቸው? እስቲ የትኛው ራጮች
እንዴ ኢትዮጵያን በዓለም አደባባይ ያስጠሩ የትኞቹም እነዚህ ዛሬ አንተም እኔም በስም የምናውቃቸው ሁሉ እኮ የሚወጡት እኮ ከአርሲ እኮ ነው አይደል እንዴ? አይደለም ጥሩነሽ ዲባባ አርሲ ነች እንዴ? ኃይሌ ገብረስላሴ አርሲ እንዴ? የልጅ ጨዋታ ባናደርገው ጥሩ ነው። ስለ ጦርነቱ አላችሁ አሁን ደግሞ ሩጫ ገባችሁት እንደ ፖለቲካ ራሱ አይደለም። ስለ ሩጫ እኮ ልናወራ አይደለም እዚህ ጋር ግን ነገር ይኸውልህ አርሲ ምንም ለኢትዮጵያ ምንም ነገር አስተዋጽኦ ምንም ነገር በኢትዮጵያ ውስጥ ምንም ነገር ሚና እንደሌለው አድርገህ ለአሳንሰህ ለመግለጽ ሁሉም አስተዋጽኦ አለ። ፈይሳ ተወስቴ ይኸውልህ ጀነራል ከማል ገልቹን ታውቀዋለህ? የኢትዮት ጦርነት ጊዜ ማን ነው የባድመን ምሽግ የሰበረው? ጀነራል ከማል ገልቹን ታውቀዋለህ? የአርሲ ልጅ ነው። ገባኝ። እሱ ጦሩ ነው ጦሩ የአርሲ ልጅ ነው። ያንን ምሽግ የሰበረው የአርሲ ልጅ ነው። አንድ ባለ ሁለተኛ አንተ ፓንት ሳታደርግ ሳትለብስ ኢትዮጵያን አፍሪካን በዓለም ላይ ያስከበሩት የአርሲ ልጆች ናቸው። እነማ ሄደና ታሪክ አንብብ። ማን ናቸው? ንገረኛ። እነ ፋጡማ ሮባ ኦኬ። በቤተሰብ እኮ ፋጡማ የምን ቱለማ ነው? ሄደና ታሪክ አንብብ። ወደዛ ቱለማ ትላለህ እንዴ? ኦሮሞ ነው። ችግር የለም። ኦሮሞ ነው። ቱለማ ነው ይዘሩ የእናንተ ፖለቲካ አሁን የምታወሩት ፖለቲካ ይኸውልህ እናንተ የምታወሩት ፖለቲካ ኦሮሞን ለመከፋፈል የምትሄዱበት ነገር ኪሳራ እንጂ ትርፍ ማከፋፈል አይደለም። ቆይ ነንዬ ሴስናት ይሄኛው ጨልስ ይኸውልህ ኢትዮጵያ የምትባለውን አገር እኛ ኦሮሞዎችን አፈራርሰን ሪፐብሊክ ኦሮሚያ እናቋቁማለን። ምን አባታችሁን የምታመጡ ነው? እናንተ ደግሞ እንደ አማራ እንደ ትግራይ እንደ ደቡብ እንዳትቋቋሙ እንደ ሀገር እንዳትቋቋሙ ማድረግ እንችላለን ማለት ነው። ጉልበትም አለ ችሎታም አለ። ምንም አታመጡም። ጨልሰት አከሲት ትመመለ እንገሉ ፈቻለ አንተ አሁን ኦሮሞን አርስ አላችሁ። አሁን ይሄ ልጅ አርሲ ልጅ አይቻል አድርገኝ አይ ኖ በቃ ኢትዮጵያዊ ለማፈራርሳ ይሄ በስሜት ውስጥ ዘራቁ በአንድ ጊዜ በጨዋነት መነጋገሩ ይሻላል። መሰዳደቡ ጥሩ አይደለም። አንዴ እኔ ይኸውላችሁ ጋይስ እኔ አሁን ተናዶ እያወራ ስለሆነ ሌሎች ኦሮሞዎችንም እዚህ ውስጥ እንዳስገባ ብዬ ነው። ቢካዝ እንደ ኦሮሞ እያለ የአርሲ ልጅ ነው ችግር የለም። የአርሲ ሞር እኮ ስፋይን ግን ወንደን እውነታውን መጋፈጥ አለብን። ጥያቄ ነው እየተጠየቀ ያለው እንደ ሁሌም የምናወራበት ወሬ ነው። እኔ አሁን ለምሳሌ ለአርሲ ስልጣን መሰጠት አለበት ብዬ አላስብም አሁን ባለው ደረጃ። ቢካዝ ገና ኢትዮጵያዊነት ተቀብሏል። አናምን ኢትዮጵያዊነትን ሳትቀበል ስልጣን ልትይዝ አትችልም። ካለበዛማ ሁለተኛ ሌት ካመር ነው ለኢትዮጵያ። ምን ማለት ነው ለአንተ ኢትዮጵያዊነት ምን ማለት ነው? ኢትዮጵያዊነትን ተቀብለው አልተቀበለም ስትል እኮ ማን ነው ኢትዮጵያዊነትን የምትባል ሀገር ገና አልተሰራችም ብሎ ነው የሚያስበው? አንድ እንዴት ምን ማለት ነው? አንተ ኢትዮጵያ ውስጥ ያለን ማህበረሰብ አንተ እንዲህ በአንድ እንዴት ኢትዮጵያዊነትን አልተቀበለም? ኢትዮጵያዊነትን መቀበል ማለት ምን ማለት ነው ለአንተ? አንተ በምትፈልገው መልኩ በጣም ይገርመኛል እውነት። አንዴ እያወራን ስለሆነ እስቲ ወንድማችን አንዴ ጅራ አላወራም። ጅራ አለ ኢትዮጵያ ተጨናብኛለች ብለህ ነው የምታስበው? አንደኛ አንተ ኢትዮጵያ አልተሰራም ብለህ ነው የምታምነው። አርሲ ትላለህ አንተ ተሰርተዋል ብለህ ነው የምታምነው? አዎ ከተሰራ ለምን በሚሊዮን ትጨራረሳላችሁ? እየጠየቅኩ ያለው ኢትዮጵያ ተጭኖብኛል። ይሄን መልስልኛ። ምን የተሰራ ምንም እዚያው ማንኛውም ሀገር ይገዳደላል። ከተሰራ ለምን በሚሊዮን ትጨራረሳላችሁ? ኢትዮጵያ የብሔር ፖለቲካ ስላለው ነው። አሁን የምጠይቀህ ጥያቄ ሰምተኛል ወንድም? መልሳ። አንተ ጥያቄ ብቻ ነው የሰማኝ አይደል? መልስ ሰማሁት እኮ አንተም የኔን ጥያቄ መልስ። ለምን በሚሊዮን ትጨራረሳላችሁ? አንዴ ስማኝ ወንድሜ፣ መልስ። የሰማኝ አይደለም። ኢትዮጵያ ተሰርታለች ብለህ ታስባለህ አንተ? አልተሰራችም። ኢትዮጵያ ተጭኖ አንተ የት አካባቢ የኦሮሞ ነው? ኦሮሞ ነኝ። ኢትዮጵያ ተጨናብኛለች ብለህ ታስባለህ? ለእኔ ብቻ ሳይሆን ሁሉም ላይ ተጭነዋል። ሁሉም ኦሮሞ ላይ ተጭኗል። ኢትዮጵያ ሁሉ ኢትዮጵያዊ ላይ ተጭኗል።
ስለ ኢትዮጵያ ለዛ ነው በሚል የሚጨራረሱት። አንድ እየሰማኝ አይደለም። ተጭኖብናል ሌላ ነው። አንተ እንደ ግለሰብ ነው ማውራት ያለብህ ወይም እንደመጣበት አካባቢ። እኔ አሁን ለምሳሌ አማራ ነኝ፣ እኔ ላይ አልተጫነብኝም። አንተን እየጠየቅኩ ያለሁት አንተ ተጭኖብኛል ብለህ ታምናለህ? እንደ አንድ ኦሮሞ ተጭኖብኛል ብለህ ታምናለህ? ካልተጫነ ለምን ፋኖ ብሎ ምንም ብሎ ለምን ጫካ ይገባሉ? ካልተጫነ የስልጣን ጉዳይ ነው። የስልጣን የማንነት እንትን ተጨቁነናል፣ ተገለናል ተብሎ ነው የገባሉት። ሁሉም ብሔር ዛሬ ጫካ እኮ ነው ያለው። ቆይ እሱ ማንም ተጫነ ነው። ሁሉም ብሔር አሁን ዛሬ ጫካ ነው እኮ ያለው። እየሰማኝ አይደለም? በሚሊዮን ነው የሚገዳደሉ። እየሰማኝ ነው ያለው። አይ በቃ እኔ እንደዚህ አይነት አተካራ የጻልሽ ክርክር ሆነብኝ። ጋይስ ውረድ፣ ሌላ ጊዜ አትመጥንም። ባይዘው ለዚህ መድረክ እንደዚህ አይነት አይደለም። እኔ ላወራ እሺ። አብቢ አንዴ ጋይስ፣ እዚህ ስናወራ ጋይስ የጻል ልጅ ወሬ አለ አይደል? ይሄ እውቀት የሌለው ዝም ብሎ ማንኛውም ቤት የምታወሩት ወሬ አይደለም። እዚህ ጠንከራ ያለ ጥያቄ ቻሌንጅ ትደረጋለህ። እውቀት አለኝ የምትል ከሆነ ትመጣለህ። እውቀት የለኝ የምትል ደግሞ ከሆነ ደግሞ እዚህ ምንም አታደርግም። እውቀት የሌለው ሰው እውቀት አለኝ የሚል ቻሌንጅ ማድረግና መደረግ የሚችል አንደኛ ማወቅ ያለብህ አብቤ እዚህ ጋር ኤርትራውን እዚህ ጋር በብዛት ታሪክ ትንሽም ቢሆን ያው የምናቅነን እዚህ ጋር በተለይ አሁን ለምሳሌ የቱረማ ኦሮሞ ሚዛናዊ የሚነደው አሁን ለምሳሌ እንደ ኦሮሞ እዚህ ጋር መጣ ፖለቲካ አትሰራ። ቢካዝ እንደ ኦሮሞ ካልክ የቱለማ ኦሮሞ ኢትዮጵያ ምስረታ ላይ ነበረ። የሜጫ ኦሮሞ ኢትዮጵያ የሐረርጌ ኦሮሞ ኢትዮጵያ ምስረታ ላይ ነበረ። ይሄንን መካድ አይቻልም። አማራም እንደዛው ጎጃም ጎንደር ብለህ ከመጣም የኢትዮጵያ ምስረታ ላይ ነበረ። የኢትዮጵያ ምስረታ ላይ ሌት ሆኖ የመጣው አርሲ ነው። ሌት ሆኖ ነው የመጣው። ለዛ ነው ኢትዮጵያ ተጨናብኛለች እያለ ያለው ምክንያት ለዛ ነው። እኛ አሁን ለምሳሌ ለዚህ ቡድን ስልጣን መሰጠት የለበትም ብለን ጽኑ አቋም አለን። ባይዘው ይሄ ምንም ሪያሊቲ ባይዘው እኔ ኢትዮጵያ እኔ አርሲ የሚያፈርሰው ኢትዮጵያ አልፈልግም። ራሴ የማፈርሰው ኢትዮጵያ ነው የምፈልገው። ካፈረስኩም በራሴ ወይ አፈርስ ቢካዝ የአርሲ ኦሮሞ ሲያፈርሰው እርስ በራስ አጨራርሶ ነው ያፈርሰው። ይሄ ትክክል ገና አሁን እኮ በኦሮሞ ስም መጥተው ምን ይላሉ? ሁሉም ኦሮሞ ልክ እንደዛ እንደሚያስብ እየተደረገ ነው። ሁሉም ኦሮሞ ልክ የሚያስበው ኢትዮጵያ ተጨናብኛለች ብሎ እንደሚያስበው። እንዴት ነው የቱለማ ኦሮሞ ኢትዮጵያ ተጨናብኛለች? ኢትዮጵያ እኮ ጫኝም ከሆነ እሱ ነው እኮ ሊጭን የሚችሉ ሌላ ኦሮሞ ላይ እውነታው መጋፈጣል። እስቲ ሀሚ ጎሄድ ወንድሜ ሀሚ ቆያ እድል ልስጣቸው ላላወሩት ሀሚ ሙዬ ነው ሀሚ የሚባል ግለሰብ እንዴት ነው ወንድማችን? አለን ማነው አለን ተጭኖብኛል ብለህ ነው አንተ የምታስበው ወንድማችን? ኢትዮጵያ እንዴት ማለት አልገባኝም። አሁን የምትጫነው በምን አንጻር ነው? ኢትዮጵያ ባህል፣ ቋንቋ፣ ሃይማኖት ኤቭሪቲንግ ኢትዮጵያ ላይ ተጭኗል ብለው ያስባሉ ብዙ የአርሲ ኦሮሞዎች። አንተስ እንደዛ ታስባለህ? እኔ ተጭኖብኛል ብዬ አላስብም አሁን ላይ ማለት ነው። ነገር ግን በታሪክ ከዚህ በፊት ሊኖርም ይችላል። እንዴት ሊኖር ይችላል ሳይሆን በይችላልማ ፖለቲካ ይሰራል። ተጭኗል አልተጫነም ሊኖር ይችላል። ይማ እርግጠኛ አልሆንኩም። ዝም ብሎ ነው የምታወራው ማለት ነው። አሁን ላይ አልተጫነብኝም ብዬ ነው የማስበው። አሁን አልተጫነብም ኢትዮጵያ። አሁን ይሄ ኢትዮጵያ ተጭኖብናል የሚሉት እንዴት ታያቸዋል? ያው ማለት እንትን ያለ ነገር አለ ታውቃለህ። እንደ ማህበረሰብ የተጫነባቸው ነገር ሊኖር ይችላል ብዬ አስባለሁ። ነገር ግን አሁን ላይ እኔ የማስበው መሰለኝ እንዴት ነው እቺ ኢትዮጵያ ሁሉም ብሔረሰብ በአንድነት ስለ ኢትዮጵያ እንትን የሚልበት የሚለውን ነገር ላይ ብንወያይ ይሻላል እንጂ አሁን ላይ ዝም ብሎ አሁን አርሲ ምናምን እያልን የተከፋፈል ለምንል ጥሩ አይመስለኝም። አሁን አንተ አሁን ምንድን ነው አልቲሜት ጎልህ ምንድን ነው? አሁን እኔ አልገባኝም። ኢትዮጵያ ዩኒፋይ እንድትሆን ነው ወይ አማራ ነፃ እንድትወጣ ነው? እኔ አሁን ክሊር የሆነልኝ ነገር አይደለም። አይ በቃ አልሰማም ማለት ነው። ይኸው ለሰዓት እየደከምኩኝ አልሰማችሁኝም ወይ ሙድ እያዛችሁ 50 ሺህ ጊዜ አላወራም። ይሄንን እኔ ቦታውን ይለቀዋለሁ። የህፃን ልጅ ወሬ የሆነብኝ እያወራሁ እስካሁን አሰሙኝ ማለት ነው። ጎሄድ ወንድማችን ሙማር ማለት አሁን እኔ ለአንተ ጥያቄ ላቅርብህ ነው እና አሁን እንደምሳሌ ቅድም ስለ ሚኒሊክ ስናወራ እኔ ያልኩ ሚኒሊክ የተሰራበት ነገር አማራ ህዝብ ተጠያቂ አይደለም የሚለው መልስ መልሼልሃለሁ።
አሁን ለምሳሌ አሁን አንተ ስለ አርሲ ትኩረት አድርጌ ያወራለው ስለ ጆሃር ነው። ጆሃር አንድ ፖለቲከኛ ነው። ጆሃርን ስለ ጠላህ ብቻ አርሲ ከሌላ ኦሮሞ ነጥለ ማውራቱ ተገቢ ነው? ምክንያቱ የጆሃር ፖለቲክ ሁሉንም ኦሮሞ ሊጨፍልቅ ማለት አዎ ማለት አሁን ጆሃር ለምሳሌ ጆሃርን የሚደግፉ አርሲ ብቻ አይደለም የሚደግፉትም የሚጠሉትም አሉ በሞላ ኦሮሚያ ውስጥ ማለት ነው። አሁን ለምሳሌ አሁን አንተ ያልክ ያለው የጆሃርን አካሄድ ስላልተመቸህ ብቻ አርሲ ኢትዮጵያዊነትን አልተቀበለም እያልክ ነው። አሁን ለምሳሌ ለጆሃር ያደረገው የሚያደርገው ከዚህ በፊት የሚያደርገው አርሲ ኦሮሞዎች ተጠያቂ ናቸው ብለህ ታስባለህ? አንድ ጥያቄ ልጠይቅህ መልስልኛ። እችን በጥያቄ ልጠይቅህና የአንተ መልስ በደንብ ራሱ ክሊር እንዲያደርግልህ። እሺ ቤት አለህ እንበልና እግዚአብሔር አድርሰውና ስታረጅ ሰው ልጅ መሞቱ አይቀርም። ቤት አለህና ያንን ቤት አንደኛው ግለሰብ ይሄ የኔ ቤት አይደለም እየኖረ ከአንተ ጋር አብሮ እየኖረ አንደኛው ወንድምም ሊሆን ይችላል ይሄ የኔ ቤት አይደለም ብሎ የሚያምን ሰው፣ አንደኛው ደግሞ ኖ ቅርስህን ያንተን ቤት እንደራሱ ቤት አድርጎ የሚያይ ሰው ቢመጣ ለየትኛው ነው አንተ ውርስ የምትሰጠው? ቤቱን እንደ ቤቱ ለማያየው ነው ወይስ ቤቱን እንደራሱ አድርጎ የሚያየው ሰው ለየትኛው ነው ውርስ የምትሰጠው? ጥያቄው ክሊር አልገባኝም። ግን እንደ ቅርጽ አድርጎ የሚይዝ ሰውና የኔ ነው ብሎ የሚያስብ ሰው የትኛውን ታወርሳለህ ነው? ኖ የኔ ነው ብሎ የማያስብ ሰውና እንደራሱ ቤት የሚያየው እንደራሱ ቤት አድርጎ አንተ ልክ እንደምትከባከበው እንደዛ የሚንከባከብልህ ሰው ቢኖር ለየትኛው ነው አንተ የምትሰጠው? እንደ ራሱ ማለት ያው በዛ ውስጥ ደግሞ የአንድ አባት ልጅ መሆናቸውን ማወቅ አለብኛ። ያንም ልጅ ማውረስ ማንኛውም ሰው ስለመጣ ማውረስ የለበትም። ግን አሁን ለምሳሌ ወራሽ ማን ነው? ወራሽ ያ በኢትዮጵያ ዕጣ ፋንታ ላይ ታፕታፕ እያደረጋችሁ ጋይስ፣ በኢትዮጵያ ዕጣ ፋንታ ላይ በተለይ ይሄ እንደዚህ አይነት ነገር ላይ ሲመጣ የቱለማ ኦሮሞ፣ የሜጫ ኦሮሞና የአርሲ ኦሮሞ ከነዚህ ጋር እኩል ሆኖ የኢትዮጵያ ዕጣ ፋንታ ላይ እንትን አይደል ታሪክም የሉ። ስለዚህ እኩል ላይ አይችልም። አሁን ለምሳሌ የቱለማው ብትሰጠው ኢትዮጵያን አብሮ ከሌሎቹ ነገስታት ጋር አብሮ ስለገነባ ኢትዮጵያን እንደ ቅርጽ ሊንከባከባት ይችላል። አርሲው ጋር ግን ከሰጠነው ግን ይሄንን ስልጣን ብለን ከሰጠነው ግን አርሲው ኢትዮጵያ አልተመሰረተችም ብሎ ስለሚያስብ ኢትዮጵያን ሊያፈርሳት ይችላል። ሰው ለእኔ ከነገርከኝ አሁን ለምሳሌ በዚህ የተነሳ አርሲ የሚባል አካባቢ የሚመጣ ኢሊት በአይነ ቁራኛ ቢከዝ ለምን ገና አንደርስታንድ ስላላረገ ገና ኢትዮጵያዊነትን አልተቀበል። ኢትዮጵያዊነትን የማይቀበል ደግሞ ከሆነ ኢትዮጵያን መያዝ አለበት ብዬ አላስብም። የኔ ጥያቄ አልመለስክኝም እኮ አለፍኮ። አሁን ለምሳሌ ቅድም ጨምርልሃለሁ። ምክንያቱ አሁን የእስክንድር ነጋና የዘመነ ካሴ የተለያዩ አይዲዮሎጂ አላቸው አይደለም? አማራ ክልል ውስጥ እስክንድር ነጋ ቡድንን የሚደግፉም የሚጠሉም አሉ። እነ ዘመነ ካሴ የሚደግፉም የሚጠሉት አሉ። ከዛ በአሁኑ ያለው የአማራ ክልል መንግስት የሚደግፉም የሚጠሉት አሉ። ያ ማለት እስክንድር ነጋ የሚጠሉ ሰዎች እስክንድር ነጋ የሚደግፉ ሰዎች ኃላፊነቱን ይወስዳሉ ማለት ነው? ምን ማለት ይሄ ምን ያገናኘዋል ከዚህ ጋር? ይሄ ግለሰቦች ናቸው እያወራን እኮ ነው። ይሄም ግለሰብ ነው እኮ የጀዋር ጉዳይ ግለሰብ ነው። አብዛኛው አይደለም። የአርሲ ሰው ስልጣን ከሚሰጥ የምትለው በሚሊዮን የሚቆጠር አርሲ ነው መጥቶ ስልጣን የሚረከበው? ወይም በስልጣን ቢትሰጥ ራሱ ማን ነው የሚቀበልህ? ጀዋር ነው አይደለም? ቢትሰጥ ራሱ ምን አሁን ለአርሲ ስልጣን አልሰጥም ስትል ከአርሲ ጋር የአርሲ ፖለቲካ ገና ኢትዮጵያዊነት ገና ብቁ አይደለም ነው ያለ። ጥያቄን አልመለስክልኝ። ለኢትዮጵያዊነት ብቁ አይደለም አርሲ ገና ኢትዮጵያዊነትን ብቁ አይደለም ብለህ ታትዘል የጠየቅኩን ጥያቄ መልስልኝ። ምንድን ነው የጠየቅከኝ ጥያቄ እንዴ? እንደ አጠቃላይ አርሲ በአጠቃላይ
ኢትዮጵያ ፖለቲካ ውስጥ ብቁ አይደለም እያለ ነው። አንተ ጀዋር ነው ትላለህ። ይሄ አልቀበልም፣ ማንም አይቀበልም። ተጋጭቷል እያለ ነው። ሀሳቡ ራሱ ተጋጭቶብሃል። እኔ እያልኩ ያለው ደግሞ አርሲና ጆሃርን አንድ ላይ አድርጌ እንዴት አርሲን ትጠላለህ እያልኩ አንተ መጠላት እኮ አይደለም እኮ ከዚህ የበለጠ ጠላ እንደ ከዚህ የበለጠ ጥላቻ አለ እንደ? አንደኛው ኢትዮጵያነቱን አልተቀበለም፣ እኔ ስልጣኑን አልሰጥም እያልክ ነው። ቢሰጥም ማግኘት የለበትም እሱ እኮ በራሱ ጊዜ እኔ አሁን ለምሳሌ ጀዋር ተቋሚ ነን። ወንድማችን ቆይ ዘራ ያዕቆብ አሁን ምንድን ነው መሰለህ፣ አሁን ለምሳሌ የኦሮሞ ነጻነት ሰራዊት የሚባል ድርጅት አለ። አሁን እሱ ኢትዮጵያዊነትን በኢትዮጵያ ህገ መንግስት አያምንም፣ በኢትዮጵያ ሀገረ መንግስትም አያምንም። ለምሳሌ በኦሮሞ ባህል ለምሳሌ ገዳ ስርዓትን አሁን ኢትዮጵያ ስትመሰረት ቁጭ ብለን አልተወያየንበትም፣ አልተነጋገርንበትም የሚሉ የኦሮሞ ልጆች አብዛኛው የኦሮሞ ልጆች ያን ሐሳብ አላቸው። ግማሹ ማለት ነው። ግማሽ ባይሆንም አንድ ሁለተኛው እንደዛ ነገር አለ። ያንን ነገር ሐሳቡን ደግሞ አይቺን ሀገር እኔ ነኝ የገነባሁት፣ ቺ ሀገር ባለቤትም የገነባሁትም ድርሻ የአንበሳውን ድርሻ የተጫወትኩት እኔ ነኝ የሚልም የኦሮሞ ልጆች አሉ። እንደ ኦሮሞ ማለት ነው። አልተወያየንበትም። ልክ እንደ ገዳ ስርዓትን የኦሮሞ ልጆች በአጠቃላይ ተወያይቶበት ነው ገዳ ስርዓትን የመሰረቱት። ለዛ ነው ገዳ ስርዓት ወደ ገዳ ስርዓታችን እንመለስ የሚለው። የኦሮሞ ልጆች ሁሉም የመጫም ሆነ የቱለማም ሆነ የሐረርጌም ሁሉም የገዳ ስርዓት እንዲመለስለት ይፈልጋል። ለምን? ተወያይቶበታል፣ አምኖበታል፣ ተስማምቶበታል። ኢትዮጵያ ሀገር መስረታ ላይ ግን ሁሉም አልተወያየበትም፣ አልተነጋገረበትም። ስርዓቱን አብሮ አርሲም ሆነ ሐረርጌም ከፊሉ አልተወያየበትም። የሸዋ ኦሮሞም ግማሹ አብዛኛው ግማሹ እንትን ይበል እንጂ ሀገር መሰረታውን ይመሰርት እንጂ ህዝቡ ግን እንደ ህዝብ አልተወያየበትም፣ አልተነጋገረበትም። እንደዛ ነው የሚያምነው። ለምሳሌ የኦሮሞ ነፃ አውጪ ግንባር ምንድን ነው የሚለው? በአፈሙዝ የተገነባችውን ሀገር በአፈሙዝ አፍርሼ እንደገና እገነባለሁ ብሎ እንደዚህ አይነት እንትን ነው ያለው። ይሄ ውሸት አይደለም፣ እውነታውን ነው። የኦሮሞ ልጆች የኦነግን የሚደግፉ በዚህ አምኖበት ነው። ኢትዮጵያ ስትመሰረት በአፈሙዝ ነው የተመሰረተች። አምነን ቁጭ ብለን ተወያይተንበት አይደለም። ኤቭሪ ሀገር በአፈሙዝ ነው የተመሰረተው። ሁሉም ሀገር በሰላም ሁሉም ሀገር አሁን ስለዚህ አሁን ምንድነው ስለዚህ ምንድነው አንተ እያልከኝ ያለው አርሲዎችን የሚጠይቁት ጥያቄ ኢትዮጵያ ውስጥ ምንድነው ጥያቄያቸው? ከኦሮሞ የዘለለ እነሱ ጥያቄያቸው አሮንቲንክ እንትን አይደለም። ጥያቄው ሌላ ነው። የሚጠይቁት ጥያቄ ጥያቄውማ እነሱ የሚጠይቁት እንግዲህ ራሳቸው ናቸው የሚያውቁት። አናውቅም ጥያቄያቸውን ባይዘው የሚሉት የኦሮሞ ጥያቄ ይልሃል። ግን እኔ ጥያቄውን እየነገርኩ እኮ ነው። ዘራ ያዕቆብ ጥያቄው እኮ ለምሳሌ የኦሮሞ ነጻነት ሰራዊት የአርሲ ብቻ አይደለም፣ የሸዋም የወለጋ ግን መጀመሪያ ሲመሰረት ግን መሰረቱት እኮ ምንድን ናቸው? ኦሮሞዎቹም ነው መጀመሪያ ሲመሰረቱት ምንድን ናቸው የመሰረቱት? ምን እቺ ሀገር ኦነግ መጀመሪያ ሲመሰረት ኦነግ አልነበረም። ኦንለፍ ነበር። ኦኤልኤፍ ያው እኮ ነው። ኦንለፍ ነበር መጀመሪያ። ኦንለፍ ነው። ከዛ ወደ ኦኤልኤፍ ሄደዋል። ወደ ኦላ ሄደው ጫካ ውስጥ ያሉ እና በተራ እንነጋገርና አልተናገርኩም እስካሁን ድረስ ትናገራለህ። ቆይ ሀሳቡን እንትን ላድርግለትና ምንድነው መሰለህ አሁን የኦሮሞ ነጻነት ሰራዊት የሚያምነው በምን አሁን ራሱ ነው ዘራ ያዕቆብ አሁን ራሱ እቺ ሀገር ኢትዮጵያ የምትባል ሀገር ቁጭ ብለን እንደ ገዳ ስርዓት አልተስማምተን አይደለም የተገነባችው። አሁን እኔ እናንተ እናወራ። ቆይ አንዴ አሁን
አብዛኛው የቱለማ ኦሮሞ በዚህ ይስማማል አይደል? በዚህ ሀገር ምስረታ ላይ ተሳትፏል ብለህ ታምናለህ? የቱለማ ኦሮሞ ሀገር ምስረታው ላይ ተሳትፏል ብለህ ታስባለህ አይደል? ኦኬ። አርሲዎቹስ ሀገር ምስረታው ላይ ተሳትፈዋል? ነግሬሃለሁ እኮ ቅድምም ነግሬሃለሁ እኮ የአርሲም አልተቀበለም። ስላልተቀበለ የዘመተበት የአብዛኛው የቱለማ ኦሮሞ ነው። ያንን ላይ ትክክል ነበሩ ብለህ ታስባለህ አንተ? በዛ ነገር እንዴት መዝመታቸው ትክክል ነበር አይደል? የቱለማ ኦሮሞች እንዴ እቺ ኢትዮጵያ ባትኖር እኮ አሁን እኔ ኦሮምኛ የራሴን ኦሮምኛ መናገር አልችልም ነበር። እቺ ኢትዮጵያ ባትኖር አንተም አማርኛ አትናገርም ነበር ወይ? ሱዳንኛ በዛ ተቆርጠህ ወይ እኔም በዚህ ወይ ሱማንኛ ወራ ነበር ወይ ሌላ ቋንቋ እናወራ ነበር እኮ። እቺ ሀገር የለችም ነበር እኮ፣ በታትሮን ነበር እኮ። ኢትዮጵያ ስለመጣች ኢትዮጵያ ስላለች አሁን የምናወራባትን አሁን ሀገራችን ብለን የምንጣላባትን ኢትዮጵያ ስለ ምልልክ እና ጓደኞቹ ያቺን ሀገር እቺን ሀገር አንድነቷ ጠብቆ እዚህ ስላለቆዩልን ነው አሁን እንደፈለግ ነው የምንፈለጭባት። ስለዚህ እቺ ባትኖር ኖሮ ዛሬም እንዲህ አደርጋለሁ እንዲህ ገለጥላለሁ የሚለው ራሱ ይገነጣጠላል እንጂ ማን የመሰረታት ሀገር ነው? ማን የሚገነጥላል? ሚኒሊክ እኩል ሰርተዋታል ኢትዮጵያ እኩል ኢትዮጵያ መስራታ ላይ ሁሉም ብሔር ብሔረሰብ ትልቁ እኮ የነበረው እኮ እንትን ነበር እኮ ጎበና ናቸው ነበር። በሀገር መስረታ ላይ እንኳን ትናንትና ቀርቶ ዛሬ ኢትዮጵያን ወያኔ በትክክል አስተዳድሯል እንዴ? ዛሬ አብይ በትክክል አስተዳድሯል እንዴ? ምን ወሬ ነው የምታወሩት? እንኳን በዛ ዘመን ሁሉም የራሱን ካልቸር የራሱን ባህል የራሱን ቋንቋ ለብቻ የሚያወራበት አንድ ላይ ሰብስቦ በዛ ሰዓት ቀርቶ ዛሬ ኢትዮጵያዊ ሆነን እኩል እያስተዳደሩ ነው። ምን አይነት ፖለቲካ ነው የምታወሩት? ልንገር ሪፐብሊክ ከዚህ እድል ትሰጠናለህ ዘረ ያዕቆብ ወይስ ምንድን ነው? አሁን የመጣኩ ልንገር ከፈኒ አንተ እንዳልከው ኢትዮጵያ ስትመሰረት ልንገር ቱለማ ብቻ አይደለም ባይዘው ቱለማን ወዶ አይደለም የተቀበለው፣ ዝም ብሎ አጨብጭቦ አይደለም የተቀበለው። ቱለማ ራሱ መሬቱ ላይ ተዋክቶ ዋጋ ከፍሎ ነው ከዛ በኋላ ወደ ጦርነቱ የገባው። እሺ አንድ ጥያቄ ብቻ አንድ ያጨሰኛ ጦርነቱ ከየት ጀመረ ካልከኝ አንተ እንዳትጠይቅ አንድ ጊዜ ሪፑብሊክ ቆይ እኔ ብቻ ልጠይቃችሁን አንድ ጥያቄ ብቻ ነው። ሶስታችሁም አንድ ላይ ትመልሱልኛላችሁ። ዛሬ 4 ኪሎ ያለው የኦሮሞ ልጅ ነው። ዛሬ የኦሮሞ ልጅ ሁሉም ተቀብሎታል። ዛሬ ኢትዮጵያን እየመራ ነው ከኦሮሞ የወጣ ብሎ ሌላ ብሔር ብሔረሰቦች በዛ ያምናል። የኦሮሞ ልጆች ሁሉም ኦሮሞ ተቀብሏል። ያልተቀበለው ምን እያደረገ ነው? በድሮን እየቀጠቀጠ እያሳመነ አይደል እንዴ? ወይስ እሱ አንኮበር ተወልዶ ጎንደር አድርጎ እንደገና መጥቶ ወደ ዘመዶቹ ወደ እናቱ ቤተሰቦች ወደ ቱለማ መጥቶ ስልጣን ይዞ እቺን አንድ ስላደረገ ቅናት ነው ነው አይደለም? ልንገር ልብብርክ ዘራ ያዕቆብ እንደፈለግከው አድርገው አንድ ልንገር ቱለማ በአንተ እንዳልከው ጦርነት ውስጥ ነበሩ። ቱለማ ብቻ አልነበረም ጦርነት ውስጥ የነበሩት ማለት ነው። ወሎቹም ነበሩ። ምልክ ሲመጣ ከወሎም ይዞ ነበር የመጣው ጦርነቱን። ከዛ ልክ እዚህ አዲስ አበባ ላይ ሲደርሱ እነ ቱፋሙናን ጉለሌዎቹን አብቹ ምናምን ተጨመረ ወሰዳቸው ወደ ራሱ እንትን አደረገው አሳምኖት ማለት ነው። ሌሎቹ በጣም ጦርነት ነበረ። በዚህ ወይ ታሪኩን የምታውቀው ሆነ ሪፐብሊክ ቱለማ ላይ ራሱ ከባድ ጦርነት ነበረ። ከዛ ቱለማ ከተሰበረ በኋላ እጁን ከሰጠ በኋላ ነው ወደዚህ ወደ አርሲ የመጡት። ኧረ አይደለም በእናትህ እጅ አልሰጠም። አሁን እኮ ቱለማ አርሲ ውስጥ ያለው ቱለማ ባሌ ውስጥ ያለው ቱለማ እኮ ወዶ አለም ተፈናቀለው አይደለም ለስራ ነው ሄደው
ቆይ አንዴ እንዴ ምንድን የማታውቁትን ነገር እሱማ ሀገር ለማንሳት አይደለም አረባ ሀገር ለመስራት የፈለግኩን ሰው ጠይቁ። አዲስ አበባ ላይ ተፈናቅሎ ነው ቱለማ ከሚል ጋር ሲዋጋ ነበር። ከዛ በኋላ ነው አብቹ የተባለው ሰውዬ ነው የያዘው። ታሪኩ አንድ ጊዜ እድል ስጠኝ። ከኋላ አንዴ ሚዩት አድርጉልኝ። ቻሌንጅ ማድረግ ሰው ፈልጋለሁ እውቀት ያለው ሰው ብሏል። ዘርዓ ያዕቆብ የኢትዮጵያ የመጀመሪያው ፕራይም ሚኒስተር ማን ነው? ፕራይም ሚኒስተር እኮ ከእንትን በኋላ ነው። ኢትዮጵያ ስትመሰረት የነበረው ፕሬዚደንት ማን ነው? ኢትዮጵያ ስትመሰረት ፕሬዚዳንት አልነበረም። ንጉሱ ማን ነው? ዲፔንድ አሁን ያለችውን ንጉስ ነው። ንጉሱ ማን ነው? የትኛውን ከረንት ኢትዮጵያ ነው የምታወራው? እኔ ከረንት እኮ አይደለም። ዶንት ዲስቶርብ ማይ ኩዌስችን። የትኛው እኔ የጠየቅኩ ኢትዮጵያን እንደ ኢትዮጵያ 3000 ዓመት ኖራለች። ስሙ ማን ነው? አዳምጠኝ። እኔን አይደለም ፓብሊኩ ነው የምታስረዳው አንተ። ኢትዮጵያ እንደ ኢትዮጵያ ስትቋቋም ማን ነው የነበረው መሪ? ኢትዮጵያ የትኛውን ኢትዮጵያ ነው የምታወራው? ሞደርናይዝ አንተ የምትፈልጋት ኢትዮጵያ ነው? እኔማ ሰለሞን እኮ ነው የምልህ እኮ የመጀመሪያው ሰለሞን ጉግል ላይ ነው ያለው። ሚኒሊክ ፈርስት ላይ ነው እያወራ ያሉት። እናንተ እኮ የኔ ጥያቄ የሚኒሊክ ማምጣ የሰለሞንን ማምጣ ይኸውልህ የቴዎድሮስን ማምጣ ኢትዮጵያን እንደ ኢትዮጵያ ሚኒሊክ ፈርስት ነው ፕሬዘንት ያደረገው ማን ነው? ስማኝ አንዴ። አንደኛ አሁን እዚህ ጋር ሚስቴክ የሰራው ምን እንደሆነ ነገር ኢትዮጵያ ፕራይም ሚኒስቴር የመጣው ሪሰንትሊ ነው የመጣው። ፕራይም ሚኒስቴር የሚባል ነገር አልነበረም። ኦኬ አሁን አንተ ታሪክ ብዙም አንደርስታንድ ስለማታረቅ የመጀመሪያው ኢትዮጵያ ፕራይም ሚኒስቴር ማን ነው ኢትዮጵያን የመሰረታት ብለህ መጣ። አሁኗን ከረንት ኢትዮጵያ የምታወራ ከሆነ አሁን ካርታ ተሰርቶለት የወጣውን ኢትዮጵያ ከሆነ ንጉሠ ነገሥት አፄ ምኒልክ ናቸው። እሳቸው ናቸው የሰሩት። በዚህ ይኸውልህ አሁን ይሄንን በቃ ሌሎቹ ይናገሩ። ለምን ብዙ 400 ሰው አለ። ኢትዮጵያን የመሰረታት እንደ ኢትዮጵያ የመጣችው በአፄ ቴዎድሮስም አይደለም በአፄ ምኒልክም አይደለም። ስለዚህ አንተ ለዚህ ከእንደገና ማጥናት አለብህ። ሁለተኛ ጥያቄ ልጠይቅህ። ኢትዮጵያ ተጭናለች ትላለህ። ኢትዮጵያ ምንድን ነው የምትጫነው? አፈር ነች ወይስ እህል ነች ወይስ ምንድን ነው የሚጫነው? እስኪ ንገረኝ። የአርሲ ኦሮሞ ነው የምትጠይቀኝ? የአንተ ጥያቄ ይኸውልህ፣ የአርሲ ኦሮሞ ነህ? እኔ ኦሮሞ ነኝ። እኔ የአንተ ጥያቄ ይኸውልህ ዲቫይድ እንደሩን ለመሄድ ሳይሆን መልሱ መጠየቅ ያለብህ የሚጫነው ይኸውልህ፣ አዳምጠኛ ቻሌንጅ መደረግ ቆይ አንዴ። እኔ እኮ አርሲዎቹን እነሱን ነው አሁን እነሱ ላይ አሹፍባቸው ድንጋይ ነው ምንድነው የተጫነባቸው እያልክ አሹፍ። ኖ እሱ ያለው አንተ የጠየክ ያለው ጥያቄ ከፈራ እኔ እወርዳለሁ። ይኸውልህ የምትፈራ ከሆነ እኔ እወርዳለሁ። ምንም ችግር የለም። ጥያቄዎች የሚያስፈሩ አይደሉም። ባይዘው አሁን አንተ የኢትዮጵያን ያቋቋመ ሰውዬ ራሱ አታውቀውም። ኢትዮጵያ በስንት ዓመተ ምህረት ነው? እሺ ሶስተኛ ጥያቄ ልጠይቅህ። ኢትዮጵያ በስንት ዓመተ ምህረት ነው ኢትዮጵያ ሁና ወደ ዓለም የመጣችው? ንገረን እስኪ። አንድ እየሰማኝ አይደለ? አንተ እኮ ይኸውልህ አሁን እኮ አንተ አሁን አይሰማችሁም? አንድ ጊዜ ይሰማችኋል? የኔ ጥያቄ ኢትዮጵያ እንደ ኢትዮጵያ በዓለም ላይ የታወቀችው በመቼ ዓመተ ምህረት ነው? እየሰማኝ አይደለም? አንተ በቃ አላውቅም። አንተ ኢትዮጵያ ላታውቅ ትችላለህ አይደል? እኛ ደግሞ የምናውቃት ኢትዮጵያ አሁን ለምሳሌ ሁለት አይነት ነው አይደል? ሶስትም አይነት ሚኒሊክ ፈርስት አለ፣ የመጀመሪያው አለ። የምናውቃት ኢትዮጵያ ያችን ኢትዮጵያ ነው የምናውቀው ስንጀምር፣ ከዛ ነው የምንጀምር። አንተ ደግሞ አብዛኞቻችሁ ደግሞ አሁን ከረንት ኢትዮጵያ ሞደርናይዝ ኢትዮጵያ የምትደው ከሆነ ከዳግማዊ ሚኒሊክ በኋላ ነው እያወራን ያለን። ይሄ አሁን ካርታ አንተ ንገረኝ እስኪ። ቆይ አሁን ልክ እንደመጣ አንተ እኮ አሁን አልተመሰረተችም ኢትዮጵያ አልከኝ። ንገረኝ። እኔ አላልኩም። እኔ ይኸውልህ ያላልኩን ነገር አልከኝ አትበል። አሁን የኔ ጥያቄ ኢትዮጵያ በስንት ዓመተ ምህረት ነው የተመሰረተችው? አንተ ንገረኝ። እኔ አላውቅም። በቃ ምንም አውቀው ነገር እኔ ምንም አላውቅም። አንተ ታውቃለህ ከኔ በላይ። አስረዳኝ እስኪ።
አንተ መቼ ነው ተመሰረተች? ስለዚህ ቻሌንጅ ማድረግ መቼ ነው ተመሰረተች? አንተ ነገረኛ። ኢትዮጵያ እንደ ኢትዮጵያ አታውቅም እኮ ነው የምትለኝ። እኔ አላውቅም አልኩሽ፣ አንተ መልስልኝ። በቃ እኔ እኮ አታውቅም አላልኩም። እኔ ጥያቄ ነው የጠየኩት። አላውቅም። እሺ አንተ መልስልኝ። መቼ ነው ኢትዮጵያ እንደ ኢትዮጵያ ወደ ዓለም የመጣችው? በ1903 ነው። ኦኬ። ከዛ በፊት አቢሲኒያ የሚባል ማፕ አለ፣ ከፈለክ አሳያለሁ። ስለዚህ ኢትዮጵያ የሚባል ነገር አልነበረም። ኦኬ። እና አፄ ዮሐንስ እነ ቴዎድሮስ ምናምን ሲገዙ በነበረበት ጊዜ ፕራይም ሚኒስተር ያልከው አንተ የትኛው ፕራይም ሚኒስተር ነበር የዛን ጊዜ? ይኸውልህ ኃይለ ሥላሴ ናቸው። ኃይለ ሥላሴ ነው ኢትዮጵያን እንደ ኢትዮጵያ አማርኛንም በጉግል ላይ በኪቦርድ እንድጠቀም የተደረገው በኃይለ ሥላሴ ጊዜ ነው። ኦኬ። ከዛ በዘለለ ከዛም በፊት ያለው ምንም ነገር የለም። ስለዚህ አንተ የምታወራው አፄ ምኒልክን የምታወራው ያልነበረውን ነገር ኢትዮጵያ ነው ብለህ ስታወራ ምንድነው? ቅል ባህር ላይ የተቀመጠ ቅል እንደምንሳፈፍ ነገር ነው። ማንንም በምንም ዓለም ላይ በዩናይትድ ኔሽን ውስጥ ያልተመዘገበ ነገር የሌለ ታሪክ እያነበብክ እናንተ አታውቁም እናንተ አውቅ ያደላችሁ ብላችሁ ሰውን እንትን ከማድረግ መጀመሪያ አዳምጠኝ ልጨርስ። መጀመሪያ እውነተኛውን ነገር ይዜ መምጣት አለ። አንተ ኢትዮጵያ ተመሰረተች የምትለው 1903 ላይ ነው 03 yes እንጂ ከዛ በፊት የነበሩት ኢትዮጵያ ከዛ በፊት አቢሲኒያ ነበረ። እንትን 400 ሰው አለ ይጻፍና ይሄ አንዴ ኧረ በእናትህ ቆይ አንዴ እንዴ ምን እንደው ተንጣጣብኝ። ቆይ አንዴ ረጋ በል። ቆይ እያወራን እኮ ነው፣ እዚህ በሰላም እያወራን ነው። አሁን የምጠይቅ ጥያቄ አፄ ሚኒሊክ አቢሲኒያን ነበር ሲመሩ የነበሩት? አቢሲኒያም እሱ ይኸውልህ ከዛ በፊት ነው፣ እንደው ከዛ በፊት ነው። ስለዚህ አሁን የተምታታ ይኸውልህ የተምታታ እየነገርኩህ ነው። ጠየቀኝ እኮ ይኸውልህ በዛን ጊዜ እንደውም ኢትዮጵያ የምትባል ነገር የለችም። ኦኬ። አሁን አንተ እነሱ ከአፄ ዮሐንስ የወሰዱት ነው። ከዛ በኋላ አቢሲኒያ ተብላ ተጠራች። የአቢሲኒያ ካርታ ደግሞ እስከ ድረስ ነው? እስከ ግብፅ ድረስ ነው። ኦኬ። ሱዳንን ይጨምራል። አዳምጥ ልንገር፣ ሱዳንን ይጨምራል። ከኬንያ ተነስቶ እስከ ሱዳን ድረስ ነው፣ እስከ ግብፅ ድረስ። አፄ ሚኒሊክ ጋር እንምጣ ወንድሜ። አፄ ሚኒሊክ ነው አቢሲኒያ ነው የሚቀድመው? አቢሲኒያ ነው የሚቀድመው እኮ ካዳ አቢሲኒያ ከቀደም ካዳ ከየት አምጥተህ ነው ኢትዮጵያ የሚባለው ሀገር ያመጣው? አንተ አቢሲኒያ መሀል እያለ የት ወስደህ ነው አንተ ኢትዮጵያ ያመጣው? አፄ ሚኒሊክ እኮ ሪሰንትሊ እኮ ነው። አልገባኝም። ምን አይነት ፖለቲካ ነው? ምን አይነት ሪሰንትሊ ነው? ሪሰንትሊ ማለት ምን ማለት ነው? እየጠየቅኩ ያሉት አፄ ሚኒሊክ ምን ሀገር ነበር ሲመሩ የነበሩት? አፄ ሚኒሊክ ሲመራ የነበረው ይኸውልህ አገር እንደ ሀገርም አልነበረም። ልንገርህ፣ እንደ ሀገር ሳይሆን በየክልሉ ንጉሶች ነበሩ። ገባ? ወሎ ውስጥ የራሱ ንጉስ አለ። ጎንደር ውስጥ የቅማንት ንጉሶች ነበሩ። ኦኬ። እና በእንደዛ አይነት በየክልሉ ወላይታ ራሷን የቻለች ሀገር ነበረች። ሆና የሚባል ነበር የሚመራው። ገባ? ይኸውልህ እና እያንዳንዱ ማህበረሰብ ራሱን የቻለ መሪ ነበረው። ከዛ ነው ወደ አንድነት ይምጣ ተብሎ እንትን የተደረገ። ወሎ ጋር ማን ነው ንጉሱ? ወሎ ጋር የነበረው ንጉስ ወሎ ውስጥ ወሎ ራሱን የቻለ ወረባቦ ወረኢሉ የሚባሉ ወረባቡ ንጉስ ነው። ራሱን የቻለ ወረባቡ የዛን ጊዜ ነበር የነበረው። ኦፍኮርስ ነበሩ። እና ከየት መጡ? ቆይ ወረባቡ የሚባለው ግለሰብ አፄ ሚኒሊክ ታይም ላይ ነበረ ወንድሜ። ይሄውልህ እኔ አፄ ሚኒሊክ አንተ የምትጠራው እኔ የዛን ጊዜ ሳይሆን የምነግርህ ከዛም በፊት የነበረ ሚኒሊክ ጊዜ ነው ያወራሁት ወንድሜ እኮ። አፄ ሚኒሊክ በነበረበት ጊዜ ይሄውልህ ጦርነቱ ወረባቡ ነበር። ኦፍኮርስ ነበሩ። ወረኢሉ ነበሩ። ወረባቡ የሚባለው ሰው አንተ እኮ ይኸውልህ የራሴን እኔ አሸናፊ ታሪክ ከኔ በላይ አውቃለሁ ብለን የመጣው ወረባቡ ወረኢሉ ምናምን የሚባለው ግለሰብ ራያ ምናምን የሚባለው ግለሰብ እናንተ ግለሰብ ነው ያለ እንደ ጎሳ ነው የምታዩት። የባረንቱ ዘር ነው ብላችሁ ነው የምታስቡት። የዛን ጊዜ አፄ ሚኒሊክ ታይም በነበሩበት ሰዓት ላይ ነበረ። እነዚህ ግለሰቦች ነበሩ። ንጉሶች ናቸው እኮ አልከኝ እኮ። ንጉስ ነበሩ እነዚህ። ማን ነው ንጉሱ ነው የጠየቅኩት? እኔ የጠየቅኩ የወሎ ንጉስ ነበረ አፄ ሚኒሊክ ጊዜ አልከኝ። ማን ነው የወሎ ንጉስ አልኩ። ንገረኝ አልኩ እኮ። በቃ ይሄንን ነው የጠየቅኩ።
ጎሄድ ማይክን ሆን አድርጋ አውራ ወንድሜ። አሁን ለምሳሌ የራስ አሊ የሚባሉ ነበሩ። እነዚህ ሰዎች ልንገራ በቃ አውራሽ አንተ አውራ ነው ጥያቄ መቼ ነው አውራሽ? እሺ አውራ አንተ ስላወራ እኮ ብዙ ስላወራ አዋቂ አይደለም ነው እኮ አውቃለሁ ብለህ እኮ ነው እያወራኛለሁ እኮ እየነገርኩ ነው። በነበረው ክልል አልነበረም የዛን ጊዜ ወንድሜ። አሁን አንተ ባልከው ነው እያለ አጼ ምኒልክ በነበሩበት ሰዓት ላይ የወሎ ንጉስ ነበረ፣ የጎንደር ንጉስ ነበረ። ወሎ እስከ የት ድረስ ነው እስኪ ንገረኝ። እየሰማኝ አንተ ነህ እኮ ያመጣው እኮ ወሎ የሚባለው ንጉስ ራያንም ጨምሮ ራሳቸው ያልኩ ንጉሱ ማን ነው የነበረው? በአጼ ምኒልክ ጊዜ የነበረው ንጉስ ማን ነው? በአጼ ምኒልክ ጊዜ የነበረውን ንጉስ እየነገርኩ አይደል? እኔ የኢትዮጵያ ውስጥ ንጉስ የለም ነበር። በአጼ ምኒልክ ጊዜ ወሎ ጋር ንጉስ የለም ነበር? አለ ንጉስ። ማን ነው እሱ? ኦኬ አንድ ንጉስ አልነበረም። አንተ መስማት አትፈልግም፣ ማውራት ነው። በአጼ ምኒልክ ጊዜ ስንት ንጉስ ነበር ወሎ ላይ ነበረው? አጼ ምኒልክ ጊዜ ነው እያልኩ ያለሁት ወንድሜ። ስንት ንጉስ ነበር የነበረው? ወሎ ላይ ትኩረት ለምን አደረጋችሁት? ቆይ ራስ ነው ያወጣው ወሎ ጋር ብላ መጣና እየጠየቁት ነው ያለው። አንተ እኮ አንተ ማዳመጥ አትፈልግም። እሺ አውራ አንተ አውራሽ አውራ። አሁን እኮ እኔ እኮ አንተ አውራሽ ስለማታዳምጠው ብታውራ ይሻላል። ኦኬ በቃ እሺ ወንድሜ እውቀትህን ብታሳይ አንዴ በቃ አሁን እኮ ገባኝ። አሁን ይኸውልህ አንዳንዴ ጋይስ ስታወሩ አንደርስታንድ እያደረጋችሁ ብታወሩ ጥሩ። የምናወራበትን ወሬ በምን ሂደት ነው ምንድነው እየተወራ ያለውን አንደርስታንድ አድርገን ብናወራ ጥሩ። አሁን ራስ መተህ በምኒልክ ጊዜ አልክ ኢትዮጵያ አልተመሰረተችም። የተመሰረተችው አፄ ኃይለሥላሴ ጊዜ ነው የተመሰረተችው። በምኒልክ ጊዜ አቢሲኒያ ነበሩ አልኩ። አቢሲኒያ ምን ነበር? ሀገር ሲመረን የተበታተኑ ክልሎች ናቸው። ክልል አልነበርም በዛ ሰዓት ነበር። ከዛ በኋላ መጣ ወሎ ጋር ንጉስ ነበር አልክ። ማነው ወሎ ጋር ንጉስ ስለ ወረኢሉና ወረባቡ አልክ። እኔ በአፄ ምኒልክ ጊዜ ወረኢሉና ወረባቡ ንጉስ አልነበርም። በአፄ ምኒልክ ጊዜ እኔ አላውቅም እንደዚህ አይነት ንጉስ። አሁን አንተ ነህ እያመጣ ያለው 16 አንተ የግዴታ ማወቅ አለብህ። አንተ የማታውቀው ሁሉ ተቀባይነት የለውም ማለት ነው። ይሄ ነው ችግር። የአንተ ችግር እኮ ይሄ ነው። ወረባቡ የሚባለው አንተ ካላወቅ አንተ ለአንተ ጋር መጥቶ ሪኮግናይዝ መጠየቅ አለባቸው። እያንዳንዱ ሰው የራሱን ቦታ የሚያስተዳድረው አንተ የማታውቀው አገር ወረባቡ በምኒልክ ጊዜ እያንዳንዱ በየሰፈሩ በጎሳ ሲተዳደር የነበረ የኦሮሞ ማህበረሰቦች ናቸው። ኦኬ ይሄ በገዳ ስርዓት ነው እነሱ የሚተዳደሩት። ከዛ በኋላ ነው ወደ ጦርነት መጥቶ ወደ ሁሉም በአንድ ላይ መሆን አለበት። ራሱን የቻለ ሾገሌ የሚባል ነበረው። ራሳቸውን ሲመሩ የነበሩት አሁን ቤንሻንጉሎቹን እነሱ ሾገሌ የሚባል እንደዚህ አይነት ወሬ አሉድን ወንድሜ እውቀት ከሌለ የለኝም በል እኮ እየነገርኩ ነው። እኔ ወሎ ጋር አምጣልኝ በቃ። አሁን ጥያቄው ወሎ ጋር እንዳለ ኦሮሞዎች ነበሩ የነበሩት? ወሎ እንዳለ ኦሮሞዎች ነበሩ የነበሩት? ኦፍኮርስ ወሎ 100% ከጫፍ እስከ ጫፍ ኦሮሞ ናቸው። ኦኬ ፐርፌክት። አሁን የምጠይቅ ጥያቄ እንዴት ከሚሴ ጋር ብቻ ሊሆኑ ቻሉ? አሁን ጥሩ ጥያቄ ነው። እያልከኝ ያለው ያውላ መሬት አሁን ከሚሴ ጋር ቁጥር ሲቆጠር 1 ሚሊዮን ነው የመጣው። ሰው እያልከኝ ያለው ያውላ ሰው የት ገባ? አሁንም አለ ራሱን አላወቀም እንጂ ላስረዳ። አዳምጥ፣ 1 ሰከንድ ስጠኝና በአፄ ዮሐንስ ጊዜ እስልምና ምንድነው ክርስትናን ያልተቀበለ ምኒልክ ጋር አይሰራም። ገላና ይህን ተውና እኔ ለአፄ ያዕቆብ ጥያቄ አለኝ። ወሎ ማለት መጀመሪያ ምንድን ነው? ወሎ የሚል በአማርኛ ቃል አለ። ራያ ማለት ምንድን ነው ትርጉሙ? ችግር የለም ምንም የለም። በቃ እኔ አሁን ስለሱ አይደለም። ቆይ ተጋውሮ አንዴ ጋይስ፣ አንድ ሰው ጋር ላውራ ነኝ። ገላን እያለ ያለው አንድ ግልጽ ነገር ነው እያለ ያለው እሱ። እኔ ስለ አፄ ምኒልክ ጊዜ ነው የማወራው። አፄ ዮሐንስ ወደኋላ ገባ። ቀኑን ማታቆን እኔ አፄ ምኒልክ ታይም ላይ ብቻ ነው ሙሉ በሙሉ 100% ኦሮሞዎች ነበሩ አለ። እኔ ይኸውልህ ነገሩን አንተ ከምትፈልግበት ቦታ ሳይሆን ታሪኩ ከሚጀምርበት ቦታ እነኚህ ማህበረሰቦች ቋንቋቸውን
የረሱበት አዳም ሃይማኖታቸውን የጣሉበት እርስ በርስ የሚገዳደሉበት ዘመን የመጣበትን ከየት ነው የጀመረው? የት ነው የጨረሰው? እንደዛ ነው የሚነገረው እንጂ አንተ በምትፈልገው ቦታ መቅዳት አይደለም። አንድ ነገር ስትጠይቅ ከመጀመሪያ እስከ መጨረሻ ድረስ ሰው ማስረዳት የሚችለው። አንተ የምትፈልገውን ነገር ከሆነ ደግሞ ራስህ ተናግረህ ማስረዳት ነው። ገላና ስለ ሚኒሊክ ታይም ነው እያወራን ያለ፣ አፄ ዮሐንስ ታይም አይደለም እያወራን ያለ። ሚኒሊክና ሚኒሊክ ታይም ብቻ ነው። ሚኒሊክ ታይም ላይ 100% ኦሮሞዎች ነበር። አፄ ዮሐንስ እኮ ከሚኒሊክ በፊት እኮ የነበረ ነው እኮ። እኔ ሚኒሊክ በኋላ እኔ ስለ ሚኒሊክ ነው እያወራ ያሉት። እኔ ደግሞ የምነግርህ ያለው ታሪኩ የጀመረው በአፄ ሚኒሊክ ብቻ ሳይሆን ከአፄ ቴዎድሮስ ነው የጀመረው። አፄ ሚኒሊክ ጊዜ 100% ኦሮሞ ነበር አይደል? አፄ ሚኒሊክ ጊዜ የጠፉ እነዛ ኦሮሞች። እኔ ይኸውልህ ራስህን የምታመጣው ነገር ራስህን የምትጨርሰው ነገር አለ። ክርክሮ ነው የወሎ ኦሮሞች ከአፄ ምኒልክ ዘራ ያዕቆብ አሁን እዛ ጋር ያሉት የወሎ ኦሮሞዎች 7 ጎሳዎች አሉ። ከሰባቱ ጎሳዎች አሁን ይኸውላችሁ ቋንዴ እያወራን ያለ ነው። ቋንዴ አሁን ይሄ ልጅ እኮ አንደርስታንድ ሪፐብሊክ ምኒልክ ጊዜ 100% የወሎ ኦሮሞ ነበር 100%። ኧረ አይደለም እንዴ አማራ ሳይንትስ ምንድነው? የት ነው? እዛ ወሎ ሰለል ገባኝ። ይኸውልህ ገላና የሚለው ምንድነው? ይኸውልህ ገላናውን አንደርስታንድ አላደረግም። እኔ ሚኒሊክ ታይም ነው እያወራለት እና ታሪኮችን አንደርስታንድ አፄ ኃይለ ሥላሴን የመሰረቱት ይልሃል ኢትዮጵያን ምናምን ይላል። አፄ ዮሐንስ ጋር ይገባብሃል። እንደውም ጭራሽ ወረኢሉና ወረባቡ አፄ ሚኒሊክ ታይም ላይ ነበሩ ሰዎቹ አለ። ንጉስ ነበሩ። አፄ ሚኒሊክ ላይ ወረባቡና ወረኢሉ ንጉስ አልነበሩም። እኔ እስከማቅ ድረስ ንጉስም አልነበሩ ወረኢሉና ወረባቡ። እኔ እስከማቀው ታሪኩ እሱ ነው። ንጉስ ናቸው አለ። ጎሳ መሪዎች ናቸው ግን ንጉስ አይደሉም። ንጉስ የተለየ ንጉስ አይደሉም እኮ። ይሄ ልጁ ወንድሜ ገላና ትንሽ ይቀረዋል ገና ንጉሶቹ አንዴ ሪፐብሊክ አንዴ እንትና ላውራውና ተጋ ኦሮ ብሔር ምንድን ነው ወንድሜ? እኔ ከኦሮሞና ትግራይ። የወለጋ ልጅ ነህ? እኔ የራያ ልጅ ነኝ። የትግራይ ልጅ እና ኦሮሞ ልጅ ነህ? ከሁለቱም ነኝና የራያ ልጅ ነኝ። ተወልጄ ያደግኩ ራያ ነው። የሁለት ማንነት ስላለ የትኛውን ወገን ነው አሁን የምናወራው? ሁለቱም ትግሬም ኦሮሞም ሆነ። አዎ እንደዛውም ጨምሬ ራያ ትግራይም ኦሮሞም ይመለከታል። ጥንቱ ግን የኦሮሞ መሬት ነው ብዬ ነው የሚያምነው። ራያ የኦሮሞ መሬት ነው በጣም ምንም ጥርጥር የለህም። ራያ ማለት ምንድን ነው ትርጉሙ? በኦሮሞኛ ትርጉሙ አለው፣ በአማርኛ የለም፣ በትግረኛ የለም። አንተ በአማርኛ ትርጉም አለው ብለህ የምታስብ ከሆነ እስኪ ራያ ማለት ምንድን ነው ንገረኝ። እኔ እንግዲህ እኔ አላቅም፣ እናንተ ናችሁ የምታውቁት። እንግዲህ እኔ ብዙ ስለማላቅ ግን ልጠይቅ እስቲ ከሁለት ብሔር ባይዘው የኦሮሞና ትግራይ ሆኖ መወረድ ትንሽ ይከብዳል ፖለቲካሊ አይደል? የሚከብድበት ምክንያት ምንድን ነው? ቲፒኤልኤፍ ጨቁኗል ብለህ ታስባለህ? የኦሮሞን ልጅ ጨቁኗል ብለህ ቲፒኤልኤፍ ታስባለህ? ቲፒኤልኤፍ ሳይሆን ኢህአዴግ። ቲፒኤልኤፍስ ጨቁኗል ብለህ ታስባለህ? ማለት ያን ጊዜ ኢህአዴግ ቲፒኤልኤፍ የኢህአዴግ አመራር ነበሩ። እዛ ውስጥ ደግሞ ኦፒዲዮም ነበረ፣ አዴፓም ነበሩ፣ ቲፒኤልኤፍም ነበሩ። አብሬ ነው አንዱ ሆነን ኦሮሞን ህዝብን እያጨቁኑት። በዋነኝነት ግን ቲፒኤልኤፍ አልነበረ? ሁላችሁም ጥፋተኛ ናቸው። ቲፒኤልኤፍም ኦፒዲዮም አዴፓም አይ በዋነኝነት ግን ቲፒኤልኤፍ አልነበረ ወይ ሲመራ የነበረው? እንዴ ሁሉም እዛ አብሬ ነበሩ እኮ። ኦፒዲዮ ከቲፒኤልኤፍ በላይ ነበር የነበረው? በጣም ኦፒዲዮ ከቲፒኤልኤፍ በላይ ገዳይ ነበሩ። ከቲፒኤልኤፍ በላይ ኦፒዲዮ ገዳይ ነበር። ኦሮሚያ ክልል ውስጥ የተገደለው የኦሮሞ ወጣቶች ዋናው ተጠያቂ ኦፒዲዮ ናቸው። ይሄ ምንም ጥርጥር የለም እንጂ ቲፒኤልኤፍ በበላይነት ኢትዮጵያን ሲመራ ነበር፣ ኦፒዲዮ ነበር ሲመራ። ሆነ እኮ የወጣቶች ቤቱን ይዞ ቲፒኤልኤፍ እያሳዩት የኦሮሚያ ልዩ ኃይልና የኦሮሞ አስተዳደሮች ነበሩ።
ተጠያቂዎች እነሱ ናቸው። ቲፒኤል ነው እኮ በላው ኦፒዲዮ አይደለም ተጋሩ አሽከር ነበሩ። ተስማምቶ እኮ ነው አብረ እየሰሩ የነበሩት። አንዴ ፕሊስ ሪፐብሊክ ሚዩት አድርጉ። አቤት ጎሉ ምንድን ነው? ቆይ ውይይት ነው ወይስ ክርክር ነው? እስቲ ሀሳብ ውይይት ነው። ቆይ አንዴ እንጨርስና ቢካዝ አሁን ምንድን ነው ቲፒኤልኤፍ እኔ የኦሮሞን ህዝብ እንደጨፈጨፈ ነው የማምነው። እሱ እኮ እያልኩ ያለው እሱ እኮ ብቻ ሆኖ አይደለም ቲፒኤልኤፍ ኮፒዶ በዋነኝነት ግን ሲሰሩ የነበሩት ቲፒኤልኤፍ ናቸው ብለህ ቲፒኤልኤፍ የበላይነት ኢህአዴግ ላይ የበላይነት ነበረው ብለህ ታምናለህ አንተ? ኦፒዲዮ ነው የበላይነት የነበረው? አላምንም። ኦሮሚያ ክልል ውስጥ በላይነት የነበረው ኢንጀነራል እንደ ኢትዮጵያ የበላይነት የነበረው በዛ ሰዓት ቲፒኤልኤፍ ነበር ወይንስ እንትን ነበረ? ማነው ኦህዴድ ነበር የነበረው? ሁሉም አንድ ስልጣን ነበራቸው ብዬ ነው የሚያምነው። ምክንያቱም ፌዴራል ኃይል ውስጥም ኦፒዲዎች ነበሩ፣ እንደውም ቲፒኤልኤፍም ነበሩ፣ አዴፓም ነበሩ። ዋናው የኦሮሞ ወጣቶች ተጠያቂ፣ ቲፒኤልኤፍም ተጠያቂ ነው፣ አዴፓም ተጠያቂ ነው፣ ኦፒዲዮም ተጠያቂ ነው። በዋነኝነት ግን ሀገሪቷን ሲመራ የነበረው ቲፒኤልኤፍ ነው ብላ ጠያቂው መሪ ነው። መሪ መጠየቅ አለበት። እነኚህ ሌሎች አሽከሮች ናቸው። እንደዚህ አሽከርም በሆኑም እኮ ቲፒኤልኤፍ ኦሮሚያ ክልል ውስጥ እየተደረገ የነበረ አያውቁም እኮ ያን ነገር ያሳዩት ኦፒዲዮ ናቸው። የኦሮሞ ወጣትን ከኦሮሚያ ክልል ይዞ ወደ ትግራይ እያሳለፉ የነበሩ ኦፒዲዮ ነበሩ። ታድ አሽከር ናቸው እነሱ። የቲፒኤል የቀጠራቸው በገንዘባቸው የሚሰሩ ናቸው። ልክ ቅድም በምኒልክ ጊዜ ኢትዮጵያ ነፃ ያወጡ ኦሮሞች እንዳለ ወንድማችን፣ ለአሁንም ቲፒኤልኤፍ ያኔ ኦፒዲዮን አሽከር አድርጎ እነሱን የሚያስፈልግ መንገድ አዘጋጅቶ ኦሮሞች ያስጨርሰዋል። አሽከርን ማድረግ እና ያለ ማድረግ አይደለም እኮ ተጠያቂ ናቸው ወይ ተጠያቂ አይደለም የሚል ነገር ነው። ስለዛ ቲፒኤልኤፍም ተጠያቂ ናቸው፣ ኦፒዲዮም ተጠያቂ ናቸው፣ ሁሉም ተጠያቂ ናቸው እንጂ ኦፒዲዮ ነፃ ሆነው ቲፒኤልኤፍ የምጠይቅበት ምክንያት የለም። ምክንያቱ አብረው ሆኖ ነው የገደሉት። አሁን ያን አብይም እዛ ውስጥ ስለነበረ አሁን ተጠያቂ እሱ ነው ማለት ይቻላል። በጣም ይጠየቃል። በጣም ወንጀለኛ ነው አብይ። ልጠይቅ እስኪ የትግራይ ህዝብ ላይ ጀኖሳይድ ተፈጽሟል ብለህ ታምናለህ? በጣም ይሄ ምንም ድርድር የማያስፈልገ ነገር አይደለም። ትግራይ ህዝብ ላይ ማን ነው የፈጸመው? ትግራይ ህዝብ ላይ ጀኖሳይድ የፈጸሙት አንደኛ ፋኖ፣ ሁለተኛ ኦፒዲዮ፣ የአማራ ክልል እንደውም የአማራ ክልል መንግስት፣ የአማራ ልዩ ኃይል እነዚህ ናቸው ወንጀለኛዎች። ልጠይቅ እስቲ እንትንስ ታምናለህ? አሁን ለምሳሌ ኦሮማራ በሚባሉ ጥምረት አሁን ብዙ ስኬት ተሳክቷል። የኦሮማራ ጥምረት አሁን ያለው መንግስት ምናምን መስርቷል። አሁንም አሁን ለምሳሌ ኦሮማራና የአማራና የኦሮሞ ህዝብ አንድ ላይ ሆኑ ፖለቲካ ቢሰራ ትቀበላለህ? ያንን ከአማራ ህዝብ ጋር ምንም ችግር የለብንም፣ ግን ታጥቆ ሰውን እየቆረጠ ያለው ከፋኖ ጋር መስማማት የለበትም። ምክንያቱ ትልቅ ወንጀል ነው ኦሮሞ ህዝብ ላይ ያፈጸሙ። ቲዲኤፍ ገዳይ ነው። ቲዲኤፍ በምን መንገድ? ቲዲኤፍ እኮ ከትንሽ ጊዜ በኋላ ነው የተፈጠረው። ድሮ ቲፒኤልኤፍ ነበረ፣ ቲዲኤፍ አይደለም። ቲዲኤፍ የሚባሉት ጨፍጫፊ ነው ብለህ ታምናለህ? ምንድን ነው ያጨፈጨፉት? ቲዲኤፍ አልጨፈጨፍም። ቲዲኤፍ ራሱ ነው ዲፌንድ ያደረጉት እንጂ ምንም አይጨፈጭፉም። ቲዲኤፍ ጨፍጫፊ ነው ብለህ አታምንም? አላምንም። አይ ጥሩ ነው። ሻይ ዋቢል እንዴት አየሁ ወንድማችን? እንደምን ናችሁ? ሰላም ብያለሁ። እንዴት ነሽ እህታችን? ግን ማንን ወክሎ ነው የሚናገረው? ኦሮሞን ወክሎ ነው የሚናገረው ወይስ ትግራይን ወክሎ ነው የሚናገረው? ተወክዬ ነው ራሴን እኮ። አይ አይደለማ። እኔ አሁን ለምሳሌ የፋኖ ማደረጃጀት ከተባለ በዚህ 7 ዓመት ውስጥ የተመሰረተ አደረጃጀት ነው። ምክንያቱም ልክ ቲፒኤልኤፍን ነፃ ለማውጣት ቲፒኤልኤፍ አሁን የመጣ ነው ካልክ፣ ፋኖም ደግሞ አሁን የመጣ ነው።
እንዲሁም የተለያዩ ነገሮች ሲመጡ ያየ ነው። አሁን የአሁኑ እንትን ላይ ነው። ከዛ በኋላ ፋኖ እኮ የኦሮሞ ህዝብ ላይ ጥቃት ፋኖ እኮ የኦሮሞ ህዝብ ላይ ጥቃት ያደረሰው አብይ ከመጣ በኋላ ነው እንጂ ከዛ በፊት አይደለም። ከዛ በፊት ኦሮሞ ህዝብን ጨፍጭፎ የገደሉት ቲፒኤልኤፍ፣ አዴፓ እና ኦፒዲዮ ናቸው። ምን አልከኝ? ሀሎ እስቲ ይቅርታ አድርጉልንና ርዕሱ አሁን እኔ የሰማሁትንና ከዛ በመቀጠል ደግሞ አብይን ትወቅሳለህ። ስለ በ27 ዓመት ውስጥ የተሰራውን ደግሞ ኦፒዲዮ ነው ስራውን የሰራው ትላለህ። ግን ዋና መሪውን መናገር አትፈልግም። አይደለም እኔ ያልኩ ሁሉም ተጠያቂ ናቸው፣ ሁሉም ወንጀለኛ ናቸው። አብይም ያን ጊዜ አብሮ ሆኖ ከቲፒኤልኤፍ ጋር ኦሮሞ ወጣቶችን እየገደለ እየጨፈጨፈ ነበረ ነው ያልኩ። ደግሞ እናንተ ደግሞ ስልጣኑ ላይም እኮ እናንተ ስላሳደጋችሁ ስልጣኑ ላይም የመጣው እኮ እናንተ ናችሁ። ምክንያቱም ያሳደግነው ውሻ እንዳይነክሰን ብላችሁ ከመጣችሁት በኋላ ለሀገሪቷ ጠንቅ የሆናችሁት እናንተ ናችሁ። ያመጣችሁት ምናምን መልሶም የተነከሳችሁት ያለ መስማማት ደግሞ እናንተ ናችሁ። እነማን? ያንተ ባለስልጣኖች። ማን ነው ለእኔ ባለስልጣኖች? ማለት አሁን የተመሰረተው አላልክም? የቲፒኤልኤፍ አንቺ ቆይ እኔ ምነግርሽ፣ አንቺ ቲፒኤልኤፍን ተጠያቂ አድርገሽ ኦፒዲዮ ነፃ የምታደርጊው ነገር የለም። ሁሉም ተጠያቂ ናቸው። ኦፒዲዮም ድሮም ወንጀለኛ ነበሩ፣ አሁንም ወንጀለኛ ናቸው። ለእኔ እዛች ሀገር ላይ የህዝብ በእጁ ደም ያለበት የህዝብ ተጠያቂ ነው ብዬ ነው ማምነው። በህግ ተጠያቂ ነው። ገዳዮች በሙሉ ተጠያቂ ናቸው ብዬ ነው ማምነው። እኔ ነፃ ማውጣው ነው እኔም እያልኩ ያለው እንደዛ እሱ እኮ ነው። አሁን ምንድነው እችን ብዬ እንትን ልብል ትገውረሙ። አሁን ለምሳሌ አንተ አሁን ዲፍረንቱ ምንድነው? የትግራይ ልጅና የኦሮሞ ልጅ ነው። እንደዚህ ሲሆን አሁን ለምሳሌ በኦሮሞ ፖለቲካ ውስጥ ጥርጣሬ ያመጣል። አሁን አንተ የኦሮሞና የአማራ ማህበረሰብ በአንድነት እንዲመጣ አትፈልግም። ቢካዝ አንደርስታንድ አደርጋለሁ። ቢካዝ ለምን ፖለቲካሊ ከሁለት የተወለድክ ስለሆንክ የኦሮሞና የአማራ አንድነት ሳምሃው የቲፒኤልኤፍ ጋር ያጠቃል ብለህ ስለምታስብ በምችለው አቅም ሌላኛው ብሔር እንዲነካ አትፈልግ። ይሄ ደግሞ ኖርማል ነው። ባይዘው ይሄንን አንደርስታንድ ማድረግ አለ። እኔ እንደዛ ብዬ አላምንም። ከአማራ ህዝብ ጋር በብዛት ችግር የለብንም። አማራ እኛ አትበላ ችግር የለብንም። ቢካዝ አንተ ሁለት ማንነት ነው ያለ እና በየትኛው እንደምታወራ ስለማይታወቅ ነው። ገብቷል ማለት ቢካዝ እዚህ ጋ አሁን ለምሳሌ ስታመጣ ተጋ ኦሮ ነው ያልኩ ሰው ትግሬ መጀመሪያ ነው፣ ኦሮ ሁለተኛው ነው አይደል? ሰው ዳስሚስ መጀመሪያ እንትን የምታደርገው የትግሬን ፖለቲካ ነው መጀመሪያ ፕሮቴክት የምታደርገው ሁለተኛ ነው ኦሮሞ። በስምህ እኮ ኦሮ ተጋሩ አላልኩ፣ ተጋሩ ኦሮ ነው ያልኩ። ስለዚህ በዋነኝነት እንትን እና አሁን ለምሳሌ ከአንተ ጋር አሁን እንዳንተ አይነት ፖለቲካ ጋር ሲወራ ኮስት አናሊሲስቱን አይተን ነው የምናወራው። ቢካዝ በየትኛው በኩል እንደምታወራ አትታወቅም። አሁን ለምሳሌ አንተን አሁን እንደ ኦሮሞ እንዳላይ ቢካዝ ለምን የምታወራው ቲዲኤፍን ፕሮቴክት ታደርጋለህ፣ ቲፒኤልኤፍን ፕሮቴክት ታደርጋለህ። ኦህዴድን ደግሞ ገዳይ ነው ትለዋለህ። ደግሞ በዚህ በኩል በዋነኝነት ገዳዩ ደግሞ ማነው የምትለው? ቲዲኤፍ እንደ ገዳይ አትየውም ቅድም ጦርነቱ ላይ። በዚህ በኩል ግን ኦህዴድን ግን ገዳይ ነው ትለዋለህ። ስለዚህ እኔ እያየሁ ያሉት ምንድን ነው? አንተ ፖለቲካሊ መስራት የፈለግከዋለ ይሳካላል አይሳካልም እንግዲህ የምናየው ነው። እኔ እውነቱን ንገረኝ ካልከኝ እኔ እንደውም እንትን ካለ የኦሮሞና የአማራ ህዝብ አንድ ቢሆን ኢትዮጵያ እንደውም ትልቅ ቦታ ያደርጋታል ብዬ አስባለሁ። ትልቅ ቦታ ያደርሳታል። እንደውም አንድነት ስላልመጣ ነው እንጂ ትልቅ ህዝብ ነው፣ ቁጥሩ ትልቅ ነው። ይሄ ሁለቱ ማህበረሰብ ተነጋግሮ ምን ብሎ ወደ አንድነት ቢመጣ ኢትዮጵያን ትልቅ ቦታ ያደርሳታል ብዬ አስባለሁ። አሁን ግን ከትግሬ ጋር አሁን ለምሳሌ ኦሮሞ ከትግሬ ጋር ግን የሚያደርግ አንድነት ግን ጥቅም የለውም። ጥቅምም ስለሌለው ነው ባይዘው አብዛኛው ኦፒዲዮ ራሱ ጥርስ ነክሶ የመጣው ቲፒኤልኤፍ ላይ። ስለዚህ እኔ አሁን ለምሳሌ ኦሮሞ እንደውም አንድነት መመስረት ካለበት ከትግራይ ጋር ሳይሆን እዛው አማራ ወንድሙ ጋር በጣም ብዙ ተጋብቷል። ከአማራው ህዝብ ጋር ቀላል የማይባል ነው። በተለይ የቱለማ ኦሮሞ ከአማራ ጋር እንደ ጉድ ነው የተጋባው፣ እንደ ጉድ። የወለጋ ኦሮሞ ከአማራው ጋር ነው እንደ ጉድ የተጋባው እና ስለተጋባ እንደውም ይሄ ሁለቱ ኃይል አንድነት ቢያመጣ እንኳን 4 ኪሎ አይደለም በጣም ብዙ ቦታ መሄድ ይችላል። ኢትዮጵያን በደንብ አድርጎ ኮንትሮል ማድረግ ይችላሉ እያስባለሁ። እና አሮንትን ከንትን ደረጃ ስትመጣ ኦሮሞ ለትግራይ ፖለቲካ ሩቅ ነው ብዬ ነው ማስብ። በዛ ልክ ነው ማስብ እና እሱ ሌላ ነገር ነው። አንድ አፍታ ሀም የሚለው
ዘር ያዕቆብ እንደ ሀሳብ ደግሞ ልክ ከኦሮሞ ጋር ፋኖና እድሉ ለእኔ ነው የተሰጠው መሰለኝ። ኦኬ እሺ፣ ኖ አይ ጥያቄ በዛው ግር መንገዱን ጥያቄ የሚጠይቅልን ለትግራይ ኦሮሞ አላይንስነቱን ከትግራይ ጋር እና ከአማራ ህዝብ ጋር ይፈልጉታል ማለት አሁን ለምሳሌ እሱ ፋኖ የኦሮሞን አንገት ቆርጧል ብሏል። ስለነሱ አንድነት አላይንስነት ይፈልጋል ወይስ አይፈልገውም? እሱንም ጠይቅበትና በዛ ላይ ሀሳብ መስጠት ስለምፈልግ ነው። ጽምዶን ትደግፋለህ? ተጋሩ ኦሮሞ ጽምዶ አሁን የሚደረገው በህወሓትና በኦነግ መሀል ያለውን ትደግፋለህ? ከህወሓት ጋር አይደለም ከፋኖ ጋር ሰርቶ ለጊዜው ይህንን ወራሪ መንግስትን ብናወርድ ፈልጋለሁ። ምክንያቱም የጠላት ወዳጅ ነው የሚባል ነገር አለ አይደለም? ፋኖ ወዳጅ ነው። አሁን ወዳጅ አይደለም ግን ይህንን መንግስት ለማሸነፍ ከዛ በኋላ ምን እንደሚፈጥረው እናውቀዋለን። እና ይሄ መንግስት እኮ ከፋኖ በላይ ነው ኦሮሞን ጨፍጭፎ የገደለው። ኦሮሞ ፋኖ 1 2 3 አንገት ነው የቆረጠው አይደለም? ይሄ መንግስት ከ100 በላይ አንገቶች ነው የቆረጠው። ስለዚህ ይህ መንግስት ወንጀለኛ ነው። ፋኖን አስታጥቆ ኦሮሞን ወጣቶችን እያስገደለ ያለው ይሄ መንግስት ነው። ይሄ ምንም ጥርጥር የለም እኮ። ፋኖ ጀግና ነው ብለው ፓርላማ ላይ ያወራው መንግስት እኮ ነው። ምን ጥያቄ ያስፈልጋል? ኤርትራስ ስለ ኤርትራ ከፋኖ ጋር ከኦነግ ጋር ሆኖ ኢትዮጵያ ማፍረስ ጽምዶ ያለውን ነገር እንዴት ታያለ? ይቀበላል? ኢትዮጵያ ማፍረስ ሳይሆን ይሄ መንግስትን ማፍረስ ነው። እኛ ኤርትራ ጎረቤታችን ነው። ከኤርትራ ጋር ጠብ የለብንም። የኤርትራ ባህርን ይዛሉ የሚል ኃይል ካለ ጀግና ከሆነ ኤርትራ መግጠም መቻል ነው። እስቲ ጥያቄ አለኝ ላንተ። ኦኬ አሁን ይሄንን መንግስት ማፍረስ ነው አልክ። ከዚህ በፊት ሲደረግ የነበረው ከዚህ በፊት ኢትዮጵያን ከጥንትም ጀምሮ ከንጉሶች ጀምሮ የነበሩት መንግስታቶች እንዳሉ የሰውን ህይወት ሲጨፈጭፉ የብዙሃኖችን እንትን ሲገሉና ሲጨፈጭፉ ነው እስከዛሬ የደረሰችው ኢትዮጵያ። ግን አሁን ይሄኛው ከወረደ የትኛው በምን መልክ ነው ኢትዮጵያን አዲስ ኢትዮጵያ ወይ ደግሞ ከዚህ የበለጠች ኢትዮጵያ ጥሩ ዲሞክራቲክ የሆነችውን ኢትዮጵያ ትገንባ ብለህ የምታስበው እንዴት በምን መልኩ ነው? ይሄኛውን ካወረድክ ምን ጥያቄ አለ? በዲሞክራሲያዊ መንገድ ሁሉም ብሔር ብሔረሰቦች ተስማምቶ ማስተዳደር መቻል ነው። እንደዛ አይነት ሲቹዌሽን ውስጥ ነው ያለ ነው። ሲቹዌሽኑ እንደዛ ነው። እንደዛ የሚያስደርግ ሲቹዌሽን ውስጥ ነው ያለ ነው። እንደዛ እንዳይሆን እያስገደድን ያለን እየገደልን ያለን በብሔር ብሔረሰብ ግጭትን የፈጠረው ይሄ ወንጀለኛ መንግስት እኮ ነው። ይሄ መንግስት ከዚህ በፊት እኮ አማራና ኦሮሞ ተስማምቶ በአንድ ነው እየኖሩ የነበሩት እኮ። ራሱ ገለው ፋኖ እየገደለ ነው፣ ራሱ ገለው ኦነግ እየገደለ ነው ብለው ብሔር ብሔረሰብን ያስጣጣለው ይሄ መንግስት ብሔርተኝነትን ያመጣው ይሄ መንግስት ነው። እዚህ ጋር ግን እርማት ኖ ቆይ አንዴ፣ እዚህ ጋር ግን አሁን ነው እያስተካከልክ የመጣው። ቆይ አንዴ ጊዜ መሐመድ አንዴ ምክንያቱም ቅድም የጣለውን ነጥብ አለ። እኔ ቅድም ሲናገር የሰማሁት ከአማራ ከፋኖ ጋርና ከኦሮሚያ ጋር ያለውን አላይንስነት ትፈልጋለህ ወይ ሲባል አልፈልግም፣ ምክንያቱም ፋኖ ኦሮሞን አንገት ቆርጧል ብሎ ሲናገር ነበረ። የኛን አላይንስነት አይፈልግም፣ ግን ደግሞ ከሌላ ጋር ከነሱ ጋር ያለውን ደግሞ እንግዲህ በይበልጥ የሚናገረው እነሱም ደግሞ ሲናገሩና ሲጮህ የነበሩት ፋኖ ብዙ ነገር እንዳደረጋቸው፣ ፋኖ እንደደፈራቸው፣ በጣም ብዙ ነገር በሰዎች ዘንድ እንዲጠላ ያደረጉት ራሳቸው ናቸው። ከዛ በዘለለ ደግሞ በኦሮሚያ በኩል ሲመጣ የኛን አላይንስነት አይፈጠርም እንደዚህ ያደረገኝ ብሎ ስሙን ሲያጠፋ የነበረውን ግን አንድ መንግስትን ለመጣል ከሱ ጋር ከጠላቴ ጋር ወዳጅ ነው ብዬ ሰራለው ይላል። ከኦሮሚያ ጋር ያለውን ግንኙነት ግን አማራና ኦሮሞ ግን ያለውን ግንኙነት የወንድማማችነት ግንኙነትን ግን አይፈልገውም። እዚህ ጋር ደግሞ እንዲታይልኝ ፈልጋለሁ። ያልኩ እኮ ከአማራ ህዝብ ጋር ችግር የለብንም። በፖለቲካ ምክንያት አማራን እንወክላለን ብሎ ኦሮሞን ህዝብን ኦሮሞ ወጣቶችን
በአማራ ድንበር መንገድ እየገደሉት በአማራ እንታገላለን እያሉ አማራ ህዝብን እየጠቀሙ አይደለም። አማራ ከሌላ ብሔር ጋር እያጣሉ ነው ያሉት እንጂ እኛ ዛሬም ወደፊትም ከአማራ ህዝብ ጋር እንደ ህዝብ ችግር የለብንም። ችግር ከጥላታችን ጋር የእኛ ህዝብን እየገደለ ያለው ኃይል ጋር ነው ያለን። አንዴ ይህንን እንትን ልመልስላችሁና እስቲ ለአንድ ጥያቄ ደግሞ አለኝ መጨረሻ ላይ እኔ ማለት የምፈልገው ኢትዮጵያ ሰላም እንድታገኝ ከተፈለገ የብሔርተኝነት እንደዚህ ይሄንን ብሔር ነው እኔ የምወክለው ይሄንን ብሔር ነው የምወክለው ብሎ ለኦሮሞ፣ ለአማራ፣ ለትግራይ ምናምን ብሎ የሚሄዱት የፖለቲካ ፓርቲዎች ካልጠፉ እና ኢትዮጵያ አንድ ኢትዮጵያ ለኢትዮጵያ ነው የምቆመው ለአንድ ኢትዮጵያ ህዝብ ነው የምወክለው ብሎ ሁሉም ፓርቲዎች በዛ መልክ ካልመጡ በስተቀር ኢትዮጵያ ሰላም ታገኛለች ብዬ አላስብም። ይሄንን እኔ እርግጠኛ ሆኜ የምናገረው ነው። ግን ደግሞ አሁን እንደ ጥያቄ ለዘረ ያዕቆብ ያለኝ ርዕስ አርሲና ኢትዮጵያ ፖለቲካ ልዩነት ምናምን የሚል በዛ ነው መሰለኝ መጀመሪያ ያመጣው። እኔ እንዴት ነው አርሲ ለይተህ ከወለጋ ከቦረና ተጋሩን እንጠይቁበት። ቆይ አንዴ ጥያቄ አለኝ። የኦሮሞ ብሔርተኝነት የጀመረው በዚህ በ27 ዓመት ውስጥ ነው እንዴ? አይ ነው ጥያቄን ጠየቅኩ። በዛው ወንድሜ አሁን የጠየቀው ጥያቄ የኦሮሞ ብሔርተኝነት የጀመረው በ27 ዓመት ነው። አርሲ ምንድነው ነው? አሁን በጣም ጥያቄ ሆነብኝ። አርሲ ኢትዮጵያ አይደለም ወይ? አዎ አርሲና የኢትዮጵያ ፖለቲካ ማለት አርሲ ለይተህ ከኢትዮጵያ አውጥተህ ኢትዮጵያን አመሰራረት ላይ አልነበረም ብለህ ያመጣው ኬዝ ለምን ነበረ? አልቲሜት ጎልህ ምንድን ነው የሚለውን ነው እዛ ጋር ጥያቄ ወደዛ እንድትመለሱ ፈልጌ አንድ ብቻ ጨርሷል። ወደኋላ ተመልሴን ወደዛ ጀዋር ስለሚጠሉ ጋይስ ጀዋር ስለሚጠሉ የአርሲን ህዝብ እንዳትገፉት። እኛ ባይዞ አርሲ እንዳለ ጀዋርን ያደግፍም ባይዞ አርሲ ከጀዋር ስለወጣ ብቻ እዛ ስለተወለደ ብቻ ኢትዮጵያዊነትን እንኳን ነቅጣችሁ ኢትዮጵያ አይደለም ብላችሁ መካድ በጣም ያሳፍራል። ከነ ዴቢሴ ከነ ኢኒ ቤዴጋኒሌ ጋፈዴ ናፍ ዴቢሴ ጅራ ዋን አተመ ዱበቱ ከነ በቃ ዴቢንሳ ፉደተመን ቀቡ ዲሳ ከነ ባይዘ ጥሩ ነው፣ ለአርሲ ህዝብ ጥሩ ነው። ባይዘ አይ ጥያቄ እኮ ለመጀመሪያ መለስ ያደርገናል። ጥሩ ነው ግን from the very beginning ለምንድን ነው ጥያቄ ሆኖ ያመጣው? ይህን ውይይት ያመጣው ለምንድን ነው የሚለውን ጥያቄ ልንገርህ ለምን እንደሆነ አንደርስታንድ የምታደርጉት የአርሲ ህዝብ ጋር የአርሲ ህዝብ ወንድም ህዝብ ነው። ልክ እንደ ማንኛውም ኦሮሞ ወንድም ህዝባችን ነው። ግን ምንድን ነው ጀዋር መሐመድ መጣና ዞር ብለን ስናያቸው እንዳለ የአርሲ ልጆች ከበውታል። ጀዋር መሐመድ እንዳለ ጀዋር እኮ አርሲ ብቻ አስጨርሰው እንዳለ የአርሲ ኦሮሞ ከቦታ አየ ነው። ይሄ ነገር ወዴት እየመጣ ነው ብለን አሲኒን አየን። እዛ መድረኩን የሚመሩት ሰዎች ከዚህ በፊት ያመጡትን ሰዎች አየን። ሁሉንም ነገር ካየን በኋላ እኛ እንደ አንድ ኢትዮጵያዊ ፖለቲካውን አንደርስታንድ አድርገናል። ምንድነው አብይ አህመድን እናውጣና ከዛ ወዲያ ልክ አሁን ጀዋር ይሄ እንደ ምክክር ነው ባለፈው የተደረገው ምክክር አብይ አህመድን እናውጣና ጀዋርን እናምጣ የሚል ፖዚሽን ይዞ የመጣ ቡድን አለ። እኛ እያልን ያለ ነው አሁን የቱለማ ኦሮሞውን ለምሳሌ የጅማ ኦሮሞ፣ የቱለማ ኦሮሞ፣ የሐረርጌ፣ የጎንደር አማራ፣ የጎጃም አማራ፣ የወሎ አማራ፣ ወላይታ ምናምን ማላ ምናምን እያልከውን ብትመጣ ሌሎቹ ጋር ብትመጣ ሲዳማ ምናምን ሳማው ሱማሌም አፋርም ጭምር የኢትዮጵያ ኮንትሪቢዩሽን ላይ ትልቅ አስተዋጽኦ አድርጓል። ቢደና ትልቅ አስተዋጽኦ ኢትዮጵያ እኔ እዛ ጋ አይደለም እኔ ጥያቄ እዛ ጋ አይደለም። አንዴ ልመጣልህ ነው። ጥያቄ ጋር እኮ ልመጣ አንደርስታንድ ለምንድን ነው ብለኸኝ አይደል የጠየቅህ? አዎ ዋናው ርዕስ አድርገህ ያመጣህበት ኬዝ ምንድን ነው? ቆይ አንዴ እኮ ልመጣልህ እኮ ነው ርዕሱ። ከዛ በኋላ ዞር አለንና አርሲስ ምን አስተዋጽኦ አድርጓል ብለን ስና ቢካዝ የአርሲ ልጆች ናቸው አጅቦት የመጡት
አብዛኞቹ እነዚህ ሰዎች አጅቦት የመጡ ሰዎች ኢትዮጵያ ትውደም፣ ኢትዮጵያ ተጥፋ፣ እንደውም ኢትዮጵያ ተጭኖብናል፣ ኢትዮጵያዊነት ተጭኖብናል፣ እኛ ኢትዮጵያ አይደለንም ብለው የሚያምኑ ሰዎች፣ ኢትዮጵያ ተጭኖብናል ብለው የሚያምኑ ሰዎች ናቸው። ባህላችንን ሃይማኖታችንን ምናምን ብለው የሚያስቡ ሰዎች ናቸው እነዚህ ሰዎች። ይሄ ቡድን የመጣው ቡድን እና ስናይ ስለዚህ ኢትዮጵያ ተጭኖብኛል የሚል ቡድን ኢትዮጵያን ብትሰጠውስ መምራት ይችላል ወይ የሚል ጥያቄ ይዘን መጣ። አንደኛ ኦኬ፣ ማንም ይሄን ፖለቲካ የሚያራምድ ይሄ ኢትዮጵያ ተጭኖብኛል የሚል አንዴ ቆይ፣ ኢትዮጵያ ተጭኖብኛል የሚል ኦንሊ የአርሲ ብቻ ነው ኢትዮጵያ ተጭኖብኛል የሚል። ስለዚህ ይቅርታ ጨርስ። ቆይ አንዴ ቆይ፣ ለምን ትጠይቀኛላችሁ ታዲያ? ለምን ልመልስላ? ስለዚህ ምንድነው ማድረግ ያለብን? ይሄንን ቡድን መነጠል አለብን አይደል? ቢካዝ ኢትዮጵያዊነት ገና አልተቀበልኩም የሚል ቡድን ነው። ኢትዮጵያዊ ገና እኔም መፈልጋት ኢትዮጵያ አልመጣችም የሚል ቡድን ነው። ይሄንን ቡድን ኢትዮጵያዊነት ኢቭን ጀዋር ቢሳካለትና ስልጣን ብንሰጠው አርሲ ኢትዮጵያ ልክ ውለታ አሁን ለምሳሌ አሁን የቱለማ ኦሮሞ ብሰጠው አሁን የቱለማ ኦሮሞ ሀገር መስርቶ አትሊስት ኢትዮጵያን እንደራሱ አይቶ ሊያስተዳድር ይችላል። ሶማሌም፣ ሲዳማ፣ ሁሉም አማራው። የአርሲ ኦሮሞ ግን እንደ ኢትዮጵያ እንደራሱ ማስተዳደር ይችላል ክልከኛ አይችልም። ቢካዝ ተጭኖብኛል ብሎ የሚያስብ ስለሆነ። ስለዚህ ይሄ ቡድን ወደፊት ለፊት መምጣት የለበትም ብለን እናምናለን እኛ። ኦኬ፣ አንደኛ። ሁለተኛ ኮንትሪቢዩት አድርጓል ለመምራት ኢትዮጵያ። ኮንትሪቢዩት ከዚህ በፊት ምን አድርገሃል ነው ጨዋታ። ከዚህ በፊት የኢትዮጵያ ምስረታ ላይ ምን አድርገሃል? የቱለማ ኦሮሞ፣ የጎንደር አማራ፣ የጎጃም አማራ፣ የወሎ አማራ፣ የሸዋ አማራ፣ እንትን አማራ ምንድን የወለጋ ኦሮሞ ምናምን ሜጫ ምናምን ብትለው ኮንትሪቢዩት አድርጓል። አርሲ ግን ኮንትሪቢሽኑ ምንድን ነው? ለምሳሌ የእንትን ጦርነት ላይ ከዚህ በፊት የመጀመሪያው ጣሊያን ጦርነት አድዋ ጊዜ ነበረው። ሁለተኛም ጦርነት ላይ አርሲ ምንም ኮንትሪቢሽን የለው። ኦኬ፣ እንደውም ኮንትሪቢሽኑ የሶማሌ ጦር ላይ ኮንትሪቢዩት ሲያደርግ የነበረው ሲመራ ነበር የነበረው። ባይዘው መርቶ ኢትዮጵያን ያስወረረው አንደኛው አርሲዎች ናቸው። ያስወሩት ኢትዮጵያ መርተው ያመጡት ባይዘው እንትን በመጠቆም ደረጃ ቦታ በመጠቆም በማለት ሲመሩ እንደውም የተዋጉ ሶማሌ ይመጣ አንድ ዝም ላትዋሽ እንደውም ውጊያውላ አብንድ ላይ ሆኖ ጀዋር ስለመጣ ዝም ብለን ማውራት አትችልም። አንዴ ኧረ እኔ ምንም አላልኩም፣ መጥፎ ነገር እኮ አላልኩም። ባሌና አርሲ ድንገር ባሌና አርሲ ሶማሌ ባይዘው ሶማሌ ኢትዮጵያ እንዳይወርስ ያደረገው የአርሲ ህዝብ ነው አይደለም። እውነቴን ነው የምልህ። ዝም ብለህ አታውራ። ሰውየው ስለመጠላው ስለምትፈራ ብቻ ዝም ብለህ የህዝብ ማንነት እንትን ማለት አትችልም። ይሄማ ሪያሊቲ ነው እንዴ? ይሄማ በታሪክ የሚጠቅም ነው። ሪያሊቲ አይደለም። አንዴ ተጋሩ ኦሮሞ አሁን እኮ አንተ ጋር እኮ ችግሩ በምን ይዘህ እንደምታወራኝ አላውቅም። አሁን ስለ አርሲ ላይ አንድ ነገር ልመልስ። አንተ አታውቅማ፣ ስለማታውቅ እኮ ነው። አንዴ የአሁኑ አስተዳደር ውስጥ እኮ በተለይ ባለስልጣኖች የአርሲ ተወላጆች እንደሆኑ ታውቃለህ። ብርሃኑ ጁላ ጀመረ፣ አዳነች አቤቤ ጀመረ፣ አዳነች አቤቤ ምናምን የቱለማዎች ሰዎች ናቸው እዛ የተወለዱ። ሌላው ጨምሮ ኦሮሞ ጋር አሁን ጎንደር፣ ጎጀም ምናምን የሚባል ነገር የለም። አንዴ በእናትህ ቆይ፣ አይ ውረድ በቃ። ሶሪ ይቅርታ። አንደኛ ምን ይዘህ እንደምታወራ አላውቅም። ወይ ትግሬ ሆን አውራልኝ ወይ ኦሮሞ ሆን አውራልኝ። በዚህ ስትስ ቲዲኤፍ ነው፣ በዚህ በኩል ኦላ ሆነ ትመጣለህ። እንደዚህ አይነት ጨዋታ የለም። አንዱን መርጠህ ነው የምታወራኝ። ከኔ ባይዞ ዘራ ያዕቆብ ጀዋሪ ፈርተሃል ማለት ነው። አንዴ ቆይ ጋይስ፣ አንዴ ሲፈራ ነው ይህንን እንትን ይዘህ የመጣኸው። ቆይ ችግር የለም ፈራሁኝ። እሺ በቃ ጀዋርን ፈራለሁ። ከፍራቻ የተነሳ ነው። ከፍራቻ የተነሳ አንድ ኢትዮጵያ የሆነ ህዝብ ባይዞ ይሄ ነው። ለዚህ ነው አማራ ኢትዮጵያን አንተ ሰጪ ሲፈልግ የምትወስድበት ይሄ ነው ታሪኩ። አማራ የተባለው ህዝብ ባይዞ አማራ ለዚህ ነው እኔ ብዙ ጊዜ በእናንተ ፊት ለፊት የምንቆመው ለዚህ ነው። አየህ፣ ሰጪ እናንተ ናችሁ። ልጨርስ ሀሳቡን የምትወስዱ እናንተ ናችሁ። ኢትዮጵያ ከእናንተ ቆይ አንዴ ልጨርስ። 2 ደቂቃ ሰጠኛል። 2 ደቂቃ ማለት እኔ አልፈጅም። አንዴ እስካሁን እኮ ጨርሼው ነበር እኮ። ስለዚህ ይሄንን ቡድን ኢትዮጵያዊን አሳልፈን ብንሰጠው ኢትዮጵያን የማፍረስ ቻንሱ ከፍተኛ። ቢካዝ ኢትዮጵያ ላይ እንትን ምንድን ነው የሚባለው? አሁን ለምሳሌ በብዙ ነገር ደረጃ ኮንትሪቢሽኑ ሎ ነው ኢትዮጵያ ውስጥ። አሁን በእንትንም ደረጃ ይሄ ምግብ አስተሞከር አንዴ ልጨርስ። እዚህ ከአንዴ ልጨርስ። አንድ ደቂቃ ጠብቀኝ። ሀሳቡን ይጨርስና ከዛ በኋላ ያላችሁን ነገር እንትን ሀሳቡን እያጠቃለልኩ ነው። ስለዚህ አሁን ለዚህ ቡድን ለአርሲ ቡድን አሳልፈን የኢትዮጵያን ዕጣ ፈንታ ብትሰጠው አንድ ኢትዮጵያን ያፈርሳታል። ሁለተኛ የሃይማኖት ያለ ኤቪደንስ አታውራ። እንደዚህ
ማለት የለብንም። ቆይ አንዴ የኢትዮጵያን ብሔር ብሔረሰብ ያፋጃል፣ በሃይማኖትም በብሔርም ሊያፋጅ ይችላል ብለን እናስባለን። ስለዚህ ይሄ ቡድን ለኢትዮጵያዊነት ሩቅ ነው፣ ገና ኢትዮጵያዊነትን አልተቀበልም። ኢትዮጵያዊነትን ያልተቀበለ ሰው እንዴት ነው የኢትዮጵያ መሪ አድርገህ? የኢትዮጵያ መሪ አይደለም የኢትዮጵያ እንትን ላይ ኮንትሪቢዩት መጀመሪያ መቀበል እኮ አለበት። ኢትዮጵያዊነትን ተቀብለዋል ወይ? አርሲዎች ተቀብለዋል። እውነት እናውራ፣ መወራት አለበት።